ኦኬ ሌትስ ጎ አንደኛ ሳሙኤል ምዕራፍ 30 ሌትስ ጎ። እሺ አንደኛ ሳሙኤል ምዕራፍ 30 ታስታውሳላችሁ። አንደኛ ሳሙኤል ምዕራፍ 30 ዳዊት ጺቅላግ የምትባል ከተማ ተሰጥቶት ነበርና እሷን አቃጥለው ጠላት መጥቶ አቃጥሎ ሚስቶቹን ማርኮ ህፃናቶችን ማርኮ ሽማግሌዎችን ሁሉንም ማርኮ ከተማዋን አመድ አድርጎ ጠበቁት። አመድ ሲመለስ ሊዋጋ ከማነው ስሙ ጋር ሄዶ ነበረ። አንኩስ ከሚባል ንጉስ ጋር ሊዋጋ ሄዶ አይ እኛ እሱ እንዲዋጋልን አንፈልግም፣ እሱ እንደማን እንደሆነ እኮ እናውቀዋለን፣ ነገ ፊቱን ቢያዞርብንስ ምናምን ብለው ህዝቡ ተስማሙና አንፈልግም ሲሉ እኔ አብሬ ልዋጋ አንተ እኮ ባለውለታዬ ነው ምናምን ብሎ ሲመለስ አይ አይሆንም፣ በቃ አብረውኝ ያሉት ሰዎች እንድትዋጋ አልፈቀዱም፣ ስለዚህ በቃ ተመለስ ይለውና አንኩስ ወደ ከተማው ይመለሳል። አንደኛ ሳሙኤል ምዕራፍ 30 ቁጥር 1 ጀምሮ በሶስተኛው ቀን ዳዊትና ሰዎቹ ጺቅላግ ደረሱ። በዚህ ጊዜ አማሌቃውያን ደቡቡን አገርና ጺቅላግን ወረው ነበረ። ጺቅላግንም ወግተው አቃጥለው ነበረ። ሴቶቹም በዚያ የነበሩትንም ወጣቶችና ሽማግሌዎች ሁሉ ማርከው ወሰዱ። የማረኩትንም ይዘው ከመሄድ በስተቀር አንዱንም አልገደሉም ነበረ። ዳዊትና ሰዎቹ ወደ ጺቅላግ እንደደረሱም እነሆ ከተማይቱ በእሳት ጋይታ ሚስቶቻቸው ወንዶቹና ሴቶች ልጆቻቸው ተማርከው አገኙ። በዚያን ጊዜ ዳዊትና ሰዎቹ ማልቀስ እስኪያቅታቸው ድረስ ድምፃቸውን ከፍ አድርገው አለቀሱ። ሁለቱ የዳዊት ሚስቶች ማለትም ኢዝራኤላዊቷ ኤኪናሆም እና ቀርሜሎሳዊው ናባል ሚስት የነበረችው አቢጊያ ተማርከው ነበረ። ሁለቱም ሚስቶቹ ተማርከው ነበር ማለት ነው። ሰዎቹም ስለ ወንዶችና ሴቶች ልጆቻቸው ነፍሳቸው ተመራ ሊወግሩት ስለተመካከሩ ዳዊት በጣም ተጨነቀ። ነገር ግን ዳዊት በአምላኩ በእግዚአብሔር ልቡን አበረታ። በዚህ ሁሉ ጭንቅ ውስጥ እያለ ዳዊት አምላኩን ያስታውስ ነበር፣ ቀዳሚ ያደርግ ነበር። ለምን? በእግዚአብሔር እንደተወደደ ያውቅ። ልቡን ራሱ የሚያበረታ የሁላችሁ አንድ ነገር ልንገራችሁ። እነኛ ጠላቶቹ በሙሉ የማረኩትን ማርከው ጨርሰው ጺቅላግን ከተማዋን ሙሉ አቃጥለው ጺቅላግ ከተማዋ ከሰል ሆናለች፣ አመድ ሆናለች። ደን ምንድን ያደረገው እሱ አመድ መሆኑ ሚስቶቹ መማረካቸው፣ ወንዶችና ሴቶች ልጆች መማረካቸው፣ ሽማግሌዎች መማረካቸው ብቻ አይደለም። አብረውት ያሉ ሰዎች ሁሉ በአንተ ምክንያት ነው ሁሉ የመጣብን ብለው ፊታቸውን አዞሩበት። አብረውት ያሉት አንተ ጀግና፣ አንተ እልፍ፣ አንተ ምናምን ሲሉት የነበሩት ማለት ነው። ያንተ ችግር ነው እኛ ጋር እንደገና መጥቶ ይህ እንዳለ በቃ በአንተ መዘዝ ነው ይህን ሁሉ ነገር ያገኘ። አብረውት ያሉ ሰዎች ዞሩበት። ከዛ እንዲያደረገ ዳዊት የደረሰበት ሀዘን ሳያንሰው፣ ሚስቶቹ መማረካቸው ሳያንስ፣ ያ ሁሉ ነገር መሆኑ ሳያንስ፣ ተመልከቱ ማልቀስ እስኪያቅታቸው ድረስ ምን አይነት ሀዘን ውስጥ እንደነበሩ። ማልቀስ እስኪያቅታችሁ ድረስ ሀዘናችሁ ማለት ምን አይነት ሀዘን ውስጥ እንደነበራችሁ ማሰብ። ከዛ እንደዚህ ያደረገ ዳዊት ልቡን በማን አበረታ? በእግዚአብሔር አበረታ። በነገራችን ላይ ልባችሁን የምታበረቱበት የተወደዳችሁበት ፍቅር ከገባችሁ ነው። የሆነ ሰው እንደሚወዳችሁ ስታውቁ ነው እሱን እቅፍ አድርጋችሁ የምታለቅሱት አይደል? አማይ ራይት? እንደሚያጽናናችሁ እንደሚያበረታችሁ ስታውቁ እቅፍ። እግዚአብሔር እንደማይተው ያውቃል። ዳዊት ልቡን በእግዚአብሔር አበረታ ይልና ከዛ እንዲያል ኤፉዱን አምጣልኛል። በዛ ሁሉ ጭንቅ ውስጥ ሆናችሁ ወደ ጸሎት ትገባላችሁ። ወደ ጸሎቱ ገባ። ያዙ ይልቀቁኝ ድንኳን ትከሉ በሚባልበት ሰዓት ኤፉዱን አምጣልኝ። እማወራው አለኝ፣ ምደገፍበት አለኝ፣ ምጓደድበት አለኝ። ከገባውበት ጭንቅ የሚያወጣኝ የሚወደኝ ፍቅሩን የማልጠራጠረው የማልሰጋበት ፍቅር አለኝ። ስጠይቀው የሚመልስልኝ የሚወደኝ አምላክ አለ። ዳዊት አንብቡት። በእግዚአብሔር ልቡን አበረታ። ከዚያም ዳዊት የአቤሜሌክን ልጅ ካህኑ አብያታርን ኤፉዱን አምጣልኝ አለው። አብያታርም አመጣለት። ዳዊትም ይህን ወራሪ ሰራዊት ልከተለውን እደርስባቸዋለውን ሲል እግዚአብሔርን ጠየቅ። ሄደዋል እኮ አቃጥለው፣ ሄደዋል እኮ ማርከው፣ እደርስባቸዋለውን? ባባዬ ልከተላቸውን እንዴ?
በቃ እኮ የተደረገበት ተደርጎበታል። ብድግ ብሎ መዋጋት ነው እንጂ መጠየቅ ምን ያስፈልጋል? ይወደዋል እግዚአብሔር፣ ያስቀድመዋል እግዚአብሔር፣ ይጠይቃል እግዚአብሔር። እግዚአብሔር ይጠየቃል። እነ ዳዊት ቤት እግዚአብሔር ይጠየቃል። እነ ዳዊት ህይወት ውስጥ እግዚአብሔር ይቀድማል። ደርስባቸዋለሁን? እግዚአብሔር የሚያስቀድሙትን ይወዳል። ሌላ ሰው ጋር አልደወለም። ሌላ ሰው ጋር መልእክተኛ አላከ። አሉኝ የሚላቸው ወዳጆች ጋር መልእክተኛ አላከ። እግዚአብሔር ነው የሚለው። እኔና እናንተ ችግር ሲደርስብን እንዴት ነው? እንትናም ጋር ደውሉ፣ እንትናም ጋር ደውሉ፣ ይደወልልኝ 911 እነ ፀሐይ ሀገር ደግሞ አይደለ የሚባለው። እግዚአብሔር ሆይ አስቁምልኝ አንልም። መጀመሪያ ከሁሉ ቀድሞ የሚደርሰው ግን እግዚአብሔር ነው። ከ911 ቀድሞ የሚደርሰው እግዚአብሔር፣ ከእናቶቻችሁ፣ ከአባቶቻችሁ፣ ከባሎቻችሁ ከሁሉ ቀድሞ የሚደርሰው እግዚአብሔር ነው። እግዚአብሔር ነው። እደርስባቸዋለሁን? ሃሌሉያ። ልከተላቸውን ሲል እግዚአብሔርም በእርግጥ ትደርስባቸዋለህ፣ ምርኮውንም ትመልሳለህ። ተከተል ሲል መለሰለት። ከዚህ በኋላ ምን ትፈልጋላችሁ? በቃ ቆይ፣ ከዚህ በኋላ ምን ትፈልጋላችሁ? በቃ እግዚአብሔር አወራኩ። እግዚአብሔር ካወራ በኋላ ዘና አብለህ እንደሚደርስበት ሰው፣ ምርኮን እንደሚያስመልስ ሰው እርግጠኛ የሆነ ሰው ልቡን ሞልቶ ይገሰግሳል። ይኸውልሽ አጠገብሽ ያሉ ሊክዱሽ ይችላሉ በችግርሽ ሰዓት። ይኸው አንተ ምክንያት ነው አሉት። ሰዎቹ ስለ ወንዶችና ስለ ሴቶች ልጆቻቸው ነፍሳቸው ተመራ ሊወግሩት ስለተመካከሩ ዳዊት በጣም ተጨነቀ ይላል። ሊወግሩት ስንት ላይ መሰላችሁ? 6 ላይ ሊወግሩት ተመካከሩ። እናንተ አብረውት የነበሩ ያውሉ ህዝብ ችግር ሲደርስበት ከተማው ስትቃጠል አንዳንድ ጊዜ አይታችኋል። የሆነ ነገር ችግር ሲደርስባችሁ ሌላም ተደርቦ ሌላ ችግር ይመጣል። ተደርቦ ሌላ ችግር ይመጣል። ተደርቦ ሌላ ችግር እንዴ የምትሉበት ሰዓት ልባችሁን ወደ እግዚአብሔር አባት ሆይ ተሰብስበው ሊወግሩት አስጨነቁት። ጠላት እዛ ጋር ስንት ነገር ይዞበት እዚህ ጋር ደግሞ እንደገና ለእግዚአብሔር ይጠየቃል። አሜን። ትደርስባቸዋለህ፣ ተከተላቸዋለህ። ሲወጣ አብሮት የሚወጣው እግዚአብሔር ነው። ለእግዚአብሔር የተወደድኩ ነኝ በሉ እስኪ። ስጠይቀው ይመልስልኛል በሉ። ስለዚህ ዳዊትና አብሮት የነበሩ 600 ሰዎች ወደ ቦሶር ወንዝ ወጡ። ጥቂቶቹ በቦሶር ወንዝ ቆዩ። 200ዎቹ እጅግ ዝለው ስለነበረ ወንዙን መሻገር አልቻሉምና፣ ነገር ግን ዳዊትና 400 ሰዎች መከታተላቸውን ቀጠሉ። እነርሱም በምድረ በዳ አንድ ግብፃዊ ያገኙ። ግብፃዊው መራቸው ምናምን። አሁን ይህንን ሙሉ ካነበብን አይሆንም። ዞሮ ዞሮ አገኛቸው፣ ተበቀላቸው፣ ሚስቶቹን አስመለሰ። መጨረሻው እሱ ግንስ ርዕሳችን እሱ ስላልሆነ በእግዚአብሔር የተወደደ ሰው ማንን ያስቀድማል? እግዚአብሔርን ያስቀድማል። እግዚአብሔርን ይጠይቅ። ለመጠየቅ ራሱ ዘና የምንልበት ፍቅር እንዳለን ማወቅ አለብን። ብጠይቀው እውነቱን ይነግረኛል፣ ብጠይቀው አብሮኝ ይወጣል፣ ብጠይቀው አያስጠቃኝም የምትሉት ይሄ እርፍ የምትሉበትን ፍቅር ማወቃችሁ ነው። መጀመሪያ እንድትጠይቁ ራሱ የሚያደርጋችሁ እሱ ነው። አይደል እንዴ? አረ ቆይ በጣም የማምነው በጣም የምወደው በጣም የማምነው በጣም ጥሩ ወዳጅ አለኝ ብላችሁ ሰው አትልኩ? ትልካላችሁ። ምናልባት ያ ሰው ምናልባት እናንተ እንኳን ታምናችሁበት ላይታመንላችሁ ይችላል። እንደ እግዚአብሔር እናንተ እኮ ልባችሁን ጣል አርጋችሁበት ማለት ነው። የለም የዛን ቀን ይደርስልኛል በችግሬ ብላችሁ ለአደጋ ጊዜ ተጠሪ ብላችሁ የሰጣችሁት ስልክ ቁጥር ላይነሳ ይችላል። ስዊችድ ኦፍ ሊል ይችላል። በሰው አትታመኑ። በእግዚአብሔር ፍቅር ላይ ብቻ ነው መደገፍ የምንችለው። ኤኒታይም አቬለብል ነው የእግዚአብሔር ፍቅር። ሃሌሉያ። መቼ ኤኒታይም። ጌታ ስዊች ኦፍ አያደርግም። አይመቸኝም ዛሬ የት ነበርሽ እስከ ዛሬ አይልም። ችግር ሲደርስብሽ ብቻ ነው እንደምትመጩ አይልም። አቬለብል፣ ኤኒታይም አቬለብል። ታስታውሳላችሁ? ያ የጠፋው ልጅ ሲመለስ ያሮጠ ሄደ።
ለእግሩ ጫማ፣ ለጣቱ ቀለበት፣ ፍሪዳ ይጣልለት፣ ቶሎ በሉ ድግስ ደግሱ የሚለው አምላክ ነው ያለሽ። እንኳን ወደነው እንኳን መውደዳችንን አውቀን ጌታዊ ብለን አለም ስተን ባክ አርገን አልፈልግም አካፍለኝ ሄዳለሁ ከአንተ ቤት ብለን ወጥተን ሁልጊዜ ነው የምላችሁ። ሮጦ ሄዶ አቀፈው ማለት በር በሩን ያይ ነበር ማለት ይመጣል ብሎ አይደል አይደል? አባዬ ሰው ይፈልጋል ተብሎ አይደለም የሚወጣው። ማን ነው ምናምን ብሎ አይደለም የሚወጣው። በር ያይ ነበር ማለት ነው። ከሩቅ አይቶ ሄዶ አቀፈው ማለት ዛሬ ይመጣ ይሆን አይደል? ያደረገው እንደዛ እኮ ነው ያደረገው። ያረኛው እኮ 99ን ትቶ አንዷን ፍለጋ ይሄድ ነበረ። 99ኙ በሰላም የተጠበቁ ናቸውና አንድ ስጠፋበት አያስችለውም። 99 አሉኝ እኔ ትመጣለች አይል አንድ ግድ ይለዋል። አንድ ግድ ይለዋል። ሃሌሉያ! አንቺ ብቻሽን ግድ ትይዋለሽ። እግዚአብሔር ስለሆነ በጋ አታስቡ፣ ስለ ራሳችሁ አስቡ። አንቺ ብቻሽን ግድ ትይዋለሽ። ክብር ለኢየሱስ ይሁን። እሺ ኃይልን የሚያገኘው በእግዚአብሔር መወደዱን ሲያቅ ነው። ኤፌሶን 3:18-19 ኤፌሶን 3:18-19 ኃይልን ይቀበላል። በእግዚአብሔር መወደድን ስታገኙ ኢነርጂ ይኖራቸዋል፣ ኃይል ይኖራቸዋል፣ ፓሽን ይኖራል። ክብር ለኢየሱስ። ኤፌሶን 3 ሃሌሉያ። ክብር ለኢየሱስ ይሁን። እንዲህ ይላል፣ ርስትን መውረስ በሕግ ቢሆን ኖሮ በተስፋ ቃል ባልተገኘ ነበርና። ኖ ሶሪ የት ነኝ ያለሁት? 18-19 የክርስቶስ ፍቅር ቴንኪዩ 18 እኔ ቆንጆ ኤፌሶን 3:18-19 18-19 የክርስቶስ ፍቅር ስፋቱ፣ ርዝመቱ፣ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብን ኃይል እንድታገኙ ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁ ዘንድ። ከዛስ ምን ታገኛላችሁ? ኃይል። በማወቅ ውስጥ ኃይል፣ የመገንዘብ ኃይል። ምኑን? ስፋቱን፣ ርዝመቱን፣ ጥልቀቱን። የማንን? የክርስቶስን ፍቅር። ወደዚህ ብትሄዱ አያልቅም፣ ወደ ላይ ብትሄዱ አያልቅም፣ ወደ ታች ብትሄዱ አያልቅም፣ ወደ ጎን ብትሄዱ ስፋቱ፣ ርዝመቱ፣ ጥልቀቱ ሁሉም ብትብለ የመገንዘብን ኃይል ክብር ለኢየሱስ ይሁን። ማወቁ የሚጠቅመው ያን የመገንዘብ ኃይል ይሰጠናል። ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን ይሁን። ሃሌሉያ። እሺ ፈጠን እንላለን። ከዛ እንዲህ ያደርገዋል። እንደዚህ አይነቱ ሰው ደግሞ በክርስቶስ ኢየሱስ መወደዱን የሚያውቅ ሰው ደግሞ ምን ያደርጋል መሰላችሁ? የህይወቱ መሪ፣ አስተዳዳሪ፣ ፈቃጅ፣ ከልካይ ያደርገዋል። ጻፉ። የህይወቱ መሪ፣ አስተዳዳሪ፣ ፈቃጅ፣ ከልካይ ያደርገዋል። አሜን። ክብር ለኢየሱስ ይሁን። ሐዋርያው ጳውሎስን ታስታውሳላችሁ? ሐዋርያ ሥራ ምዕራፍ 16 ላይ እንሄዳለን። ሐዋርያ ሥራ ምዕራፍ 16 ክብር ለኢየሱስ ይሁን። ሃሌሉያ 16 ጥልቀቱ ላይ መሪውም እሱ ነው። ውጣም የሚለው እሱ ነው። ግባም የሚለው እሱ ነው። የሚከለክለውም እሱ ነው። እንዴ ምን ትላለህ እያለ ነው የሚወጣው። ፈቃጁም እሱ ነው፣ ከልካዩም እሱ ነው። እንደዚህ ይላል ሐዋርያ ሥራ ምዕራፍ 16 ከቁጥር 6 ጀምሮ እንደዚህ ይላል። ጳውሎስ እና ባልደረቦቹ ቃሉን በእስያ እንዳይሰብኩ መንፈስ ቅዱስ ስለከለከላቸው ምን አላቸው? ከለከላቸው። ስትከለከይ ትከለከያለሽ፣ ዝም ብለሽ አትሄጂም። ከልክሎኛል። ማ ወዳጄ
ኧረ እሱ የከለከለኝማ አንተን ሊያስመልጠኝ ነው ምናምን የሚል ጥርጣሬ የለሽም። ይወድሻል። እንደሚወድሽ ስለምታውቂ ሲከለክልሽ ኧረ ለጥቅሜ ነው የከለከለኝ። መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ አገር አልፈው ሄዱ። ወደ ሚስያም በተቃረቡ ጊዜ ወደ ቢታንያ ሊገቡ ሞከሩ። ነገር ግን የኢየሱስ መንፈስ አልፈቀደላቸው። ፈቃጅ፣ ከልካይ፣ መሪ፣ አድራጊ ፈጣሪ ታደርጉታላችሁ። እግዚአብሔርን ለአገልግሎት እኮ ነው እኮ አልፈቀደላቸው። እንዴ ወንጌል እኮ ነው አልፈቀደላቸው። አስፈቅደው ነው የሚወጡት። በዘፈቀደ ስለማይወጡ ፈቀደልኝ፣ አልፈቀደልኝ፣ እንደዚህ ነው፣ ቆይ እስቲ ጌታን ልጠይቅ ይባላል። አንድ ነገር ስትጠየቁ ዘው ብላችሁ አታርጉ። ጌታን ልጠይቀው እስኪ። ባለቤት አለኝ፣ ባለቤቴ ምን እንደሚል ልጠይቀው። በዋጋ የገዛኝ ወጨጭ አርጎ በደሙ የተቤዠኝ እግዚአብሔር የሚባል ባለቤት አለኝ። ስለዚህ ይጠየቃል። አሜን። እመቤቴ ይጠየቃል እግዚአብሔር። ስለዚህ የኢየሱስ መንፈስ አልፈቀደላቸውም። ከዛ ግን እንደዚህ ሆነ። ልንገራችሁ፣ ምናልባት እኮ እዛ ጋር ለወንጌል እኮ ነው የሚሄዱት፣ ግን ያለ ጊዜያቸው ሊገደሉ ይችላሉ። ያለ ጊዜያቸው የሆነ ነገር ሊመጣባቸው ይችላል። ገባ? ወንጌል ሊታፈን ይችላል። ብዙ ነገር ሊሆን ይችላል። ስለዚህ አልፈቀደም። አንዳንድ ቦታ አይፈቅድም እግዚአብሔር። መንፈሳዊ ቦታ እኮ ነው አይፈቅድም። በቃ ምን እንደሚያጋጥምሽ አታውቂም። በቃ መጠየቅ እዛ ጋር ያለው የሚመስል ነገር ነው፣ ወይም ደግሞ እግዚአብሔር በቃ የማይፈቅድበት አለ። ከዛ ምን እንደሆነ ልንገራችሁ። እግዚአብሔር እንዴት እንደሚመራው እዩት። እዛ ጋር 8 ላይ ሄዱ። ስለዚህ በእስያ በኩል አድርገው ወደ ጢሮዳስ ወረዱ። ጳውሎስ ሌሊት በራእይ አንድ የመቄዶንያ ሰው ቆሞ ወደ መቄዶንያ ተሻግረህ እርዳን ብሎ ሲለምነው አየ። ከዛ ከህልሙ ተረዳና ጳውሎስ ይህን ራእይ ካየ በኋላ እግዚአብሔር ወንጌልን እንድንሰብክላቸው ጠርቶናል ብለን በመወሰን ወዲያውኑ ወደ መቄዶንያ መንገድ ቀየሱ ማለት ነው። እነሱስ በራሳቸው አስበው ነበረ። ከዛስ ከለከላቸው። ሲከለክልሽ የምትሰሚው እኮ የምትወጂውን ጌታ መጀመሪያ ስታማክሪ። እኔ አንድ ጊዜ ናቲ እዚህ ውስጥ አለ የሆነ ቸርች ጋበዙኝና ለማገልገል ነው። እንዲህ ነው አገልግሎቱ፣ እንደዚህ ነው እና እንደዚህ እንድታገለግኝ ፈልገን ነበረ። እሺ መልሼ እደውላለሁ። መልሼ አገልግሎት እንዲህ ይጠየቃል እግዚአብሔር። እንዴ እግዚአብሔርን ላገለግል እየሄድኩኝ እግዚአብሔርን ሳልጠይቅ ዘው አይባልም። ልሂድ ይባላል። የተከፈተ በር ሁሉ ወለል ብሎ ዝም ብሎ ዘው አይባልም። ሂጂ ሲል እግዚአብሔር መልእክት ይሰጣል፣ ፍቃድ ይሰጣል፣ ይጠየቃል አለኛ። እውነቱን ልንገርሽ ስልኩን ከዘጋው በኋላ እኔ ምን ሆና ነው ብዬ ነበረ። ከዛ በኋላ ግን በጣም ብዙ ነገር ተረዳው። እኔ ስጠራ እናት ያለ እዚህ ውስጥ ዘማሪ ነው ዛው ብዬ በቃ ተጠርቻለሁ አይደል? በቃ ለማገልገል ነው መሄድ ነው። ግን ከዚህ ተምሬ ለካ እግዚአብሔር ይጠየቃል። ልሂድ ይባላል። አንድ ፎቶ አይታችሁ ታውቃላችሁ? ምናልባት ቪዲዮ እዚህ ላይ የነበረኝ ቪዲዮ ከሐዋርያው ዳንኤል ጋር በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ትልቅ ሰው ናቸው። ሐዋርያ ዳንኤልን የማይወድ የለም፣ ማያከብር የለም። ወዳቸዋለሁ፣ አከብራቸዋለሁ። ስልክ ተደወለልኝ። ኮንፈረንስ አለ፣ ሐዋርያው ዳንኤል ይመጣሉና እዛ መተሽ እንድታገለግኝ ነበረ። እሺ ልጸልይበት አሉ። አዎ ልጸልይ። ምን ነው? ከሐዋርያው ዳንኤል ጋር እኮ ነው ያልሽ፣ ሰምተሽናል አለ። አዎ ሰምቻችኋለሁ። የኔም የአባባም አምላክ ይጠየቃል። እሺ ሌላ ሰው ይደውልልሻል ብላ ዘጋችሁ። ሌላ ሰው ደወለ። ሰላም ዴነሽ አገልግሎት ከሐዋርያ ዳንኤል ጋር ነበር እንድታገለግኝ ፈልገን ነበር። እሺ ልጸልይ። ከሐዋርያ ዳንኤል ጋር ነው ገብቶሻል? አዎ ገብቶኛል።
ክብር ለኢየሱስ ይሁን። ጠይቁ፣ ይጠየቃል። አሜን፣ ይጠየቃል። በጣም እኮ ነው ደስ የሚለው። እድል እኮ ነው ከአባባ ጋር ማገልገል አይደል? ረጅም ዓመት ያገለግሉ ነቀፋ የሌለባቸው በሰው ሁሉ የተወደዱ እግዚአብሔር በእጃቸው ድንቅና ተአምራት ሲያደርግባቸው የነበረ ግን ማን ነው ሲያደርግባቸው የነበረው? እግዚአብሔር ነው። የእሳቸውም የኔም አምላክ አባት። ከዛ ጌታ ምን ብሎ እንደፈቀደልኝ ታውቃላችሁ? ልታገለግይ አይደለም ልትገለገይ ነው የምትሄጂው፣ ሂጂ ያለኝ የእውነት እግዚአብሔር የዛን ቀን እኔ መቆም አቅቶኝ ነው ተንበርክኬ ነው ያገለገልኩት። መቆም አቅቶኝ እዛ የነበራችሁ ሰዎች እዚህ ውስጥ ካላችሁ መቆም አቅቶኝ፣ ከዛ ግን እግዚአብሔር እኔን ያገለገለኝ። አቤት እግዚአብሔር እኔን አገለገለኝ። ሙሉ ጉባኤውን በእንባ ነው የጨረስኩት። መንፈስ ቅዱስ እንደ ሰው እንዲያቅፎኝ የጨረሰው ከእግዚአብሔር ይጠየቃል። ላገለግል ሄድኩ መሰላችሁ? ልገለገል እንኳን አይደለምስ እዛ ጉባኤ ላይ ተገኝታችሁ አይደለም ቪዲዮውን ያዩ ሰዎች እኔ ምን አስለቀሰኝ ይሄን ቪዲዮ አይቼ ብለዋል። መንፈሱ ኮክዬ ይቅርታ፣ እኔ ልመስክርልሽ አብሬን ያለቀስኩኝ ታድላ ብዬ በቃ እንዴት ብዬ ልግለጽልሽ? በጣም ነው የምወዳቸው። አብሬ በቃ ቤቴ በዩቲዩብ ላይ ከፍቼ አብሬ አልቅሼ ነው ይወጣልኝ። በጣም መንፈሱ እኔን አግኝቶኛል ልልሽ ፈልጌ ነው። መንፈሱ አብሶሉትሊ በጣም ብዙ ሰዎች ናቸው ደውለው እሺ እኔ ለምን አለቀስኩ? መንፈሱ እግዚአብሔር አለበት ወይ የምትሄዱበት ቦታ ይጠየቃል። ካለበት 100% እሱ ቴክ ኦቨር ያደርገዋል ጉዳዩ። ከዛ በቃ ተጠቅማችሁ ረስርሳችሁ ትመለሳላችሁ። እና እንዲህም ገጥሞኛ ቃል ትጸልይ ብዙ ጊዜ እንደዛ አለለም። እሺ መልሼ እደውላለሁኝ ላስብበት ምናምን እላለሁ። እንደኔ ብቻዬን እንዴት ነው ጡል ጡል የምለው እንዴ? የትም አገር ነው የምላችሁ፣ ከኢትዮጵያም ውጪ ጊዜ ስጡኝ አስብበታል ይሉኝ። አዎ ጊዜ ስጡኝ አስብበታል። እንዴ ብርቅ ነው እንዴ? እኔ እኮ ሰማያዊ ዓለምን አክሰስ ያደረግ እንዳደርግ የረዳኝ ነኝ እግዚአብሔር። ይገርማል እንዴ አሜሪካ፣ ይገርማል እንዴ ኢሮፕ። እሱ ከሌለ ምን እሰራለሁ? ብቻህን አትላከንም አላለም እንዴ ሙሴ? በፊት ሞገስ እንዳገኘው አውቃለሁ፣ እንደምትወደኝ አውቃለሁ። ነገር ግን ከማን ጋር ነው የምትልከኝ አለ። ከማን ጋር ነው የምትልከኝ? አሳውቀኝ። እኔ ብቻዬን አልሄድም። እንዴ ሊደር አይደል እንዴ? ሂድ እኮ ብሎታል እግዚአብሔር። ጌታ እኮ እስራኤላውያን እኔ ሊሰሙኝ አልቻሉም አልወጣም ብሎ እኮ ነው እግዚአብሔር። ኖ ኖ ኖ ኖ ኖ ኖ ኖ እኔ ብቻዬን አልወጣም። እኔ እንደምትወደኝ አውቃለሁ፣ በፊት ሞገስ እንዳገኘው አውቃለሁ። ነገር ግን እነሱ ህዝቡ በምን ያውቃል? ህዝብ ነው ሊያገለግል የሚሄደው። እኔ ያውቃለሁ፣ ህዝቡ በምን ያውቃል ሲላም፣ እሺ ሐለወቴን ካንተ ጋር አደርጋለሁ፣ ስሜን እግዚአብሔርን በፊትህ አውጃለሁ። አዎ እንደዛ ነው እንጂ እንት እንደሱ ከሆነ እወጣለሁ። እኔ ዝም ብዬ እዛ ቆሜ ድርቅ ብል ምን ይሰራል? ህልውና ፕሬዘንስ ተሸክመሽ ካልሄድሽ ይቅር። ለአንድ ሰውም እንደዛ ላለው ለጉባኤ ብቻ እንደመስላችሁ ለአንድ ሰው እንገናኝ። ጽጉዬ እዚህ ውስጥ ብትኖር ትነግራችሁ ነበር። ጽጉዬ እዚህ ውስጥ ብትኖር አንድ ጊዜ ፌስቡኳ ላይ ጽፈዋለች። እግዚአብሔርን ጠይቄ እሄዳለሁ። ተገናኝተን ለ5 ሰዓት ተቀምጠናል። 5ቱንም ሰዓት የእግዚአብሔር መገኘትና የእግዚአብሔር መገኘት ብቻ ነበር። እግዚአብሔር ብቻ ነበር የሚያወራው። መጨረሻ ላይ ቀና ብለን ሰዓታችንን ስናየው ላያችን ላይ መሽቷል። 5 ደቂቃ የተቀመጠን አልመሰለንም። ለምን? ፕሬዘንስ ኦፍ ጋድ እግዚአብሔር ያወራ ነበር።
እና ጻፈችው። ለ5 ሰዓት ያስቀመጠን ምን ይሆን ብላ። ይውላችሁ መንፈስ ቅዱስ ሲኖር ጊዜው አይታወቃችሁ፣ ሰዓታችሁ ምን እየሆነ እንደሆነ አይታወቃችሁ። ዝም ብሎ ፍሎ ያደርጋል፣ ይመክራል፣ ይናገራል፣ ይመራል። ብዙ ነገር ያደርጋል መንፈስ ቅዱስ። ግንስ ላገኘው ያንን ሰው አለህበት፣ ቀጠሯችን ውስጥ አለህበት፣ ጠይቁ። ገስዋት ጽጉዬን አንድ ቀን አምጣታል። ገስዋት የመጀመሪያው ዓመት ላይ ተገናኝተን 5ቱን ሰዓት እግዚአብሔር የተናገረውን ነገር በሙሉ እግዚአብሔር ፈጸመ። የተናገረውን በሙሉ ስጋ ለበሰ አደረገው። በኔክስት ይር ተመልሳ ስትመጣ በሁለተኛው ዓመትም እግዚአብሔርን በመካከል አድርገኝ ተገናኝተን ሳናስበው አሁንም ለ5 ሰዓት ነው የተቀመጠ። በጣም ነው የተደነቅነው ስንለያይ ማለት it was amazing። እሷ ልቧ ክፍት ነው፣ ዝም ብላ ትሰማለች። እግዚአብሔር ዝም ብሎ ይናገራል። ወገን እናንተ መንፈስ ቅዱስ በውስጣችሁ ያለ እናንተ ኢየሱስ ክርስቶስን ተሸክማችሁ የምትዞሩ የምትኖሩ በምትሄዱበት ቦታ ሁሉ ከእናንተ ጋር ኢየሱስ አብሮ እንደሚሄድ የምታውቁ ሰዎች ለሰው ጥቅም እዚህ ምድር ላይ እንዳላችሁ እወቁ። እግዚአብሔር ምን ትለኛለህ ብላችሁ ከሰው ጋር ተገናኙ። ምን ትለኛለህ ብላችሁ አገልግሉ። ምን ትለኛለህ ብላችሁ ውጡ፣ ግቡ። ያዋጣል። በህይወት አይቼዋለሁ። ያዋጣል፣ ያዋጣል። ርስርስ ብላችሁ የምትመለሱት እግዚአብሔር በእናንተ አገልግሎ እናንተም ተገልግላችሁ እግዚአብሔር ከብሮ በግንኙነታችሁ መካከል እግዚአብሔር ከብሮ ይመለሳል። በአገልግሎታችሁ እግዚአብሔር ከብሮ ለብዙ ሰው መፍትሄ የሆናችሁ ትመለሳላችሁ። እግዚአብሔርን አስቀድሙት። እኔ ምስክር ነኝ። እኔ ምስክር ነኝ። አንዳንድ ጊዜ አይደለም ለማግኘት ስልክ ለማንሳት አልችልም፣ ይዘጋል። ምንድን ነው በቃ ይዘጋል። ምክንያት አልጠይቅም። ከዛ በኋላ ተዘግቷል ማለት ተዘግቷል፣ እልፍ ነው ብለው ያውቃል እግዚአብሔር ለምን እንደሆነ። ከምን ፕሮቴክት እንዳደረጋችሁ ምን እንዳልፈለገ ምናምን እግዚአብሔርን ስትወዱት ማለት ነው ምን እንደሚፈልግና እንደማይፈልግ አይንሽን የልጆችሽን አይን አይተሽ አታውቂም እንዴ? ፀሐይ የባልሽን አይን አይተሽ አታውቂም? ታውቂያለሽ። በቃ እግዚአብሔር አይኑን አይታችሁ ታውቁታላችሁ። እግዚአብሔር ሳይፈልግ ታውቁታላችሁ። ከእግዚአብሔር ጋር መግባባት ትችላላችሁ ሲል ታውቁታላችሁ። አታልፉም። ካለፋችሁ ኮንስኮንሱን ያው ትወጡታላችሁ። ምክንያቱም መጀመሪያ ነግሯል፣ እግዚአብሔር ይናገራል። ከተናገራችሁ በኋላ ሜላትዬ ምን ሆነሽ ነው የጠፋሽው? ሜላት ማለት እንትንሽ ፕሮፋይልሽን ቀይረሽ ነው አይደል? በጣም እያሰብኳት ነው። ሜላት ምን ሆና ነው የጠፋችሁ? አወቃችኋት ሜላትን? እንዴት ብዬ ነው መነጽር የምታደርግ ልጅ የለሽም። ልክ ነኝ? ፕሮፋይልሽን ቀይረሽው ነው? እሺ እሺ እሺ፣ ሀሳቤ ልሰብስብ። አንቺ ከሆንሽ አሁን ነኝ አለው በይ። ኦኬ ሶ ሲፈቅድ ታውቁታላችሁ፣ ሳይፈቅድ ታውቁታላችሁ። እሱን ደስ እያለው የምታረጉት ነገር አይሻልም? ይህን የምታረጉት የሚወዳችሁ አምላክ እሱ እናንተ እሺ አንቺ አይደለሽ እናንተ ሲፈቅድላችሁ መልካም ብቻ እንደሚያገኛችሁ ሳይፈቅድላችሁ እናንተን ፕሮቴክት እያደረጋችሁ እንደሆነ የምታውቁት ከሚወዳችሁ እግዚአብሔር የተሰጠ መመሪያ እንደሆነ ስለምታውቁ። ምክንያቱም አሳልፎ አይሰጣችሁ እና አይደለም እግዚአብሔር አንድ ባለ ሱቅ እንኳን እኮ እኔ እኮ ደንበኛዬ ማለት ነው አትክልት የሚሸጥልኝ ደንበኛዬ ስለ ለአንቺ አይሆንሽም ይለኛል። ደንበኛው ነኛ አይደል እንዴ? አይ ዛሬ ለአንቺ አይሆንሽም፣ በቃ ነገ እመጣለሁ። ለምን
በቃ ደንበኛ ናቸው አይደል እንዴ? ያላችሁ ታውቁታላችሁ። አይ ላንቺ አይሆንሽም ይቅርብሽ ይላችኋል። ለሌላ ሰው ሲሸጠዋል። እሱ ማትረፉን ነው እንጂ የሚያየው ሰው ማትረፉን አይደለም። እናንተ ግን ነገም ከነገ ወዲያም ስለምትሄዱ ልትወቅሱት ስለምትችሉ አይ ላንቺ አይሆንሽም። እግዚአብሔር ደግሞ ፍቅር ነው። ላንቺ አይሆንሽም ይልሻል። ልጄ ላንቺ አይሆንም። ይሄ ትዳር ቢመጣ መሰል ቢመጣ ላንቺ አይሆንም ልጄ። እኔ ዛሬ 10 ዓመት ይህን ሰው ካገባሽ በኋላ ዛሬ 5 ዓመት ስታለቅሽ ነው የማይሽ። ስለዚህ ይቅርብሽ ይላል። አንቺ ስታለቅሽ ላታዩ ትችላለሽ። አንቺ የዛን ሰዓት ፍቅር ላይ ልትሆኝ ትችላለሽ። ፍቅር እያልሽ ሊሆን ይችላል። የዛን ጊዜ ብን ብላችሁ ሊሆን ይችላል፣ ለሚያያችሁም ለሚሰማችሁ። አሳልፎ ግን እንባሽን የሚያይ አምላክ ኖ ይልሻል። አንቺስ ኖ ብሏል ማ ጌታዬ። ለምን እንዴት ወዴት? እኔም አላውቀውም። ኖ ብሏል ነው በቃ አላውቅም። እንደተወደደ የሚያቅሰው ለክፉ አሳልፎ እንደማይሰጠው ያውቃል። ስለዚህ ምን ይላል? ያስቀድማል። ቆይ አባቴ ልጠይቅ ይላል። ስለዚህ በነ ጳውሎስ የተነሳ ነው ይሄን ሁሉ ያወራ ነው። የኢየሱስ ክርስቶስ መንፈስ አልፈቀደልንም፣ ከለከለን። ከዛ ከከለከላቸው በኋላ እዚህ ህልም አሳየው። ሌሊቱ ምን መቄዶንያ ትፈለጋለህ? መቄዶንያ ናና እርዳን ሲለኝ አየሁት። በመንፈስ ንቁ ስለሆነ ሰው መሄድ የሚገባን ወደ መቄዶንያ እንደሆነ አውቀናል። ስለዚህ መንገድ እንቀይሳለን። በህይወትሽ መንገድ እያስቀየሰ ትክክሉን የሚያስረግጥሽ የሚወድሽ እግዚአብሔር ብቻ ነው። ድጥና ማጥ ውስጥ አይከትሽ። ክብር ለኢየሱስ ይሁን። እሺ፣ በእግዚአብሔር የተወደደ ሰው ነው ሰውን መውደድ የሚችለው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 7 እስከ 8። አንደኛ ዮሐንስ ምዕራፍ 4 ከቁጥር 7 እስከ 8። ክብር ለኢየሱስ ይሁን። አንደኛ ዮሐንስ 4 ከ7 እስከ 8። ወዳጆች ሆይ ይላል። ሃሌሉያ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንወደድ። ፍቅር ከማን ነው? ከእግዚአብሔር በሉ እስኪ። አንደኛ ዮሐንስ ምዕራፍ 4 ከቁጥር 7 እስከ 8። አልዘጋሁም። የእግዚአብሔርን ቃል እየሰበኩ ስለሆነ ነው። አንተንም እያወራው የእግዚአብሔርን ቃል እየሰበኩ አይሆን። ቴንኪው ብያለሁ መጀመሪያ። እሺ ወዳጆች ሆይ አወጣችሁ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንዋደድ። ተቀብዬ ነው የምወደው በሉ እስኪ ድገሙ። ተቀብዬ ነው የምወደው። ከእግዚአብሔር ተቀብዬ ነው የምወደው። ስወድ እኔ የምጨመቀው ነገር የለም። መስቀል ላይ የተጨመቀልኛል። ሃሌሉያ። ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንዋደድ። የሚወድ ሁሉ ከእግዚአብሔር የተወለደ ነው። ሃሌሉያ። የማይወድ ግን የተወለደ ነው፣ እግዚአብሔርንም ያውቃል። የማይወድ ግን እግዚአብሔርን አያውቅም፣ የእግዚአብሔርን ፍቅር እግዚአብሔር ፍቅር ነውና። ሃሌሉያ። ይህን በኋላ ላይ እናየዋለን። ሰው መውደድ የሚቻለው ከእግዚአብሔር ተቀብለን ነው። አሜን። ለምን? ወዶ ስላሳየን። ሃሌሉያ። ሳይ ተቀብዬ ነው የምወደው። ከተሰጠኝ ላይ ነው የምሰጠው። ከየትም አምጥቶ ውደዱ አላለም። እኔ እንደወደድኳችሁ እርስ በርሳችሁ ምን በሉ። እንዴት ነው የምንወደደው? እሱ እንደወደደን በሉ። እኔ እንደወደድኳችሁ። እች ልጅ በሌላ ስዕል መጣች። በኢየሱስ ክርስቶስም ቅድም ብሎክ አድርጊያት ነው፣ ብሎክ አላረኳት፣ ሚዩት አድርጊያት። እንደገና መጣች። ኧረ እባካችሁ ዘመናዊ ለማኝ ሆንን በቃ። እሺ ሰው እኔ እንደወደድኳችሁ ተቀብለን ነው የምንወደው። አሜን። የሆነ ሸክም ይዘን ራሳችን ገዝተነው ራሳችን አንጥተነው ራሳችን ተሰቅለን ራሳችን ምናምን የምንወድ አይደለንም። ተቀብለን ነው የምንወደው። ስለዚህ የተቀበልነውን ፍቅር አሳልፈን መስጠት እንደገና ሌላ ሰው መስጠት አይከብደንም ማለት። መወደዳችንን ማወቅ የሚጠቅመን
ሰውን ውደጂ ስትባይ እኔ አልወደው ማለት አይቀናንም። ለምን ተወድጃለሁ እኮ እኔ ምን አድርጌለት ነው የወደደኝ እግዚአብሔር? በበደሌ ሙታን ሆኜ ኃጢአተኛ ሆኜ እያለሁ እኮ ነው የተወደድኩት። ስለዚህ በምንም አይነት ሁኔታ ሰውን ወዳለሁ። አንዳንድ ሰው አይታቸዋል። በጣም 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 እንዴት ለምንድን ነው የወደድሻት እሷን ወይም ለምንድን ነው የወደድሽው እሱን ሲባል ወይ ለእኔ ያደረገልኝ ውለታዎች ይላል። ከውለታ አትነሳ። እንዲሁ ትወዷለህ? ያን ሰው ቢበድል ትወዷለህ? እሷ ማለት እኮ ማይ ጋድ በቃ ለእኔ የምትሆንልኝ ሁኔታ፣ እሱ ማለት እኮ ለእኔ ያደረገልኝ ውለታ፣ እሱ ማለት እኮ እኔ እኮ በጠራሁት ቁጥር የሚገኝልኝ ሰው ነው። ከራሳችሁ ጋር አታያይዙት እስኪ። እንዲሁ ሰውየው ምንም ባይገኝበትም እወደዋለሁ፣ እስከ ስህተቱ እወደዋለሁ፣ እስከ ችግሩ እወደዋለሁ። ነገ ይቀየራል ብሎ እግዚአብሔር ስለሚያምንለት እኔ ማምኝለት እወደዋለሁ የሚል ፍቅር ውደዱ ስትወዱ። አበድረኝ ስለው ያበድረኛል፣ ስጠኝ ስለው ይሰጠኛል፣ እንደዚሁ ሰደኝ ስለው ይወስደኛል፣ እንዲያርግልኝ ስለው ያደርግልኛል፣ ውለታ ዋለልኝ ስለው ውሎልኛል፣ እንዲህ አድርጎልኛል። እሱ ከራሳችን ብቻ መስፈርት ተነስተን ሰው አንውደድ። ተግባባን? እሺ ወደ እጮኝነት ፍቅር ልውሰደው። ፀጉሯ፣ ጥርሷ፣ ቁመናዋ፣ ሼፓ ብለህ ያገባህለት አንድ ቀን በአደጋ ምክንያት ዊልቸር ላይ ብትቀመጥ ትወዳታለህ ወይ? ኮስችን። ትከሻው፣ ደረቱ ፀይም ዘለግ ያለ ብለሽ አግብተሽው እሱ ሰውዬ እንደዛ ትከሻና ደረቱ የሚያምር ሰውዬ ዊልቸር ላይ ቢቀመጥ እየገፋሽው ሃኒ እያልሽው ሰው ፊት ይዘሽው ትሄጃለሽ። ከዛኛው ሰውዬ ጥቅም ውጪ እንወዳለን ወይ? አያችሁ፣ መውደድ ማለት እግዚአብሔር እኛን እንደወደደን ነው መውደድ ማለት። በቃ ምን ሆነን ሳለን ሙታን ይወዳል። ሙታን ይወደዳል። ሙታን እንዳለ ሬሳ ነበር እኮ የሞትን ነበር። ሙታን ይወደዳል። እግዚአብሔር እንደወደደን ሰውን መውደድ ከፈለግን እስከ ችግሩ ተሸክመነው እንውደደው። ነገ ይቀየራል ብለን እንውደደው። ወደዋለሁ ምን ይሄንን ሲባል አይወደዋል፣ ወዳታል። ከየትም አምጥታ ከኪስህ አምጥታ አይደለም የምትወደው፣ በተወደድክበት መውደድ ነው የምትወደው። ተወደን ነው እንዲህ አይነት ፍቅር እንድንወድ ያደርገናል። መወደዳችንን ማወቃችን። እኔ የተወደድኩበት መወደድ ምን አይነት ነው ብለን ስንመዝን እኛ በተወደድንበት መውደድ ሰውን መውደድ እንችላለን ወይ? ኢየሱስ እኔ እናንተን የወደደን እኔ እናንተን የወደደን በምን አይነት ፍቅር እንደተወደድን ግራ ገብቶት እኮ ነው። ይድንዬ በምን አይነት ፍቅር እንደወደድከኝ እኔ እንጃ። የለማ ምድር ላይ እንዲህ አይነት ፍቅር ምን ብሎ ይሰይመው? በምን አይነት መውደድ እንደወደድከኝ እኔ እንጃ፣ ምንም ነገር እንዳይገርመኝ አድርገህ ነግተኸኛል፣ ወደ ልቤ ገብተህ መደነቂያዬን ቀየርክልኝ። በቃ ራስህ ሆነ የልቤ አለቃ። ሃሌሉያ። እሺ እንወርዳለን ወደ ሌላ ርዕስ። እግዚአብሔር እንደሚወደው የተረዳ ሰው ምልክቶች። እግዚአብሔር እንደሚወደው የተረዳ ሰው ማንነቱን አይታችሁ ታውቁታላችሁ። ይሄ በእግዚአብሔር እንደተወደደ ያወቀ ሰው ነው የምትሉት፣ መጀመሪያ ትሁት ነው። ዝቅ ብሎ ዝቅ ይላል። በቃ እንዴት ብዬ ልንገራችሁ? ምንም አይነት ፖዚሽን ላይ ቢሆን ሰውየው ማን እንደነበረና እንዴት እንደተወደደ የገባው ሰው
ለዚህ እኮ ነው አባቴ ይወደኛል ይልና ኢየሱስ ዝቅ ብሎ እግር ያጥባል። አባቴ ይወደኛል ይላል። ከዛስ ፍቅርን ላሳያችሁ ብሎ የይሁዳ እግር ያጥባል። የነ ጴጥሮስ ምናምን አላልኩም። የይሁዳን ነገ ይከዳኛል አውቃለሁ፣ አሳልፎ ይሰጠኛል፣ እግሩን ያጥባል። አንተኛው ዞር በል ምን እያሰብክ እንደሆነ አውቃለሁ። አንተ መሰሪ ኑ እናንተ አይልም። እኩል ፍቅሩን ይሰጣል በተወደደበት በዛ። ትላንትና ተምረናል። ከትላንት ወደ ኢየሱስ ክርስቶስን በወደደበት በዛው መጠን ነው የምንወደደው አይደል? ታሳሳላችሁ። አብ አባቱ ኢየሱስ የወደደበትን መጠን ለደቀ መዛሙርቱ አሳይቷል። ዝቅ ብሎ እግራቸው ነው። ኧረ እኔ አታጥበኝም አለ ጴጥሮስ። ኖ ኧረ አታጠብም አለ። ከዛ አስረዳው። ከዛ በቃ እንደውም ሻወሩ ከላይ እስከታች ተበኛል። አይ እንደሱ አይደለም። ወደዋለሁ ጴጥሮስ። እሺ በእግዚአብሔር የተወደደ ሰው ምልክቶች ሰው ሀምብል ፍቅሩ ተገብቶት ሳይሆን በቃ እንዲያው አይደለ በጸጋው አይደለ ይወደደ እንዲያው በጸጋው አይደለ ይወደደ። ሮሜን እያነበባችሁ ነው። ሮሜን እያነበባችሁ ምዕራፍ 3 ስንት ላይ ደረሳችሁ? 10 ጊዜ እሺ ላስታውሳችሁ ብዬ ነው። በዛው እንዲያው በጸጋ የሚለውን ቃል አስታውሼ ነው። እንዳትረሱት በዛው ላስታውሳችሁ። 10 ጊዜ ምዕራፍ 1ን 10 ጊዜ ምዕራፍ 2 እኔ ምን እንዳረኩ ልንገራችሁ። 5 ጊዜ ያነበብኩት 5 ጊዜ ኦዲዮ ሰማሁት እያንዳንዱን ማለት 5 ጊዜ ቁጭ ብዬ እስከ ማብራሪያው እያጠናሁ ነው ያነበብኩት። ከዛ ግን 5ቱን ጊዜ ግን ከስራ ጋር እየሰማሁ ማብራሪያውን ጭምር ነው ግን ያነበብኩት። ማብራሪያው ምን ለማለት እንደፈለገ ኦኬ። በኋላ ላይ ነገሩ ሲነገር ኢዝሊ ካች እንድናደርገው ማለት እንዳትረሱ። እሺ ወደዚህ እንመለስ። እግዚአብሔር እንደሚወደው የተረዳ ሰው ምልክቶች በተቀበለው ፍቅር ሰዎችን ሁሉ ይወዳል። አሁን እዛ ጋር የተናገርነው እንደግመዋለን። የቱ ጋር እናየዋለን መሰላችሁ? አንደኛ ዮሐንስ ይሄኛውን ራሱን በተቀበለው ፍቅር ሰዎችን ሁሉ ይወዳል። ተቀብለን የወደድነው ብያችኋለሁ። እስቲ 4:11 እንየው። 11 ወዳጆች ሆይ እግዚአብሔር እንዲህ ከወደደን እኛም እርስ በርሳችን መዋደድ ይገባናል። ኢትስ አ ኮማንድመንት። ኮማንድ ነው ያደረገው። ይገባናል። ለመዋደድ ምክንያት አያስፈልግም። እግዚአብሔር እኛን እንደዚህ ከወደደን እኛም እርስ በርሳችን መዋደድ ይገባናል። እንደነገርኳችሁ ተቀብለን ነው የምንወደው። እስቲ ማቴዎስ 5 አውጡ ከ43 እስከ 47 ማቴዎስ 5 እንዲህ ይላል፣ ወዳጅህን ውደድ። ከ43 እስከ 47 ማቴዎስ 5 ከ43 እስከ ወዳጅህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ እላችኋለሁ። እንደዚህም በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ። የልጅነትን ካራክተር ታሳያላችሁ ማለት ነው። እርሱ ፀሐዩን ለክፉዎችና ለደጎች ያወጣል፣ ዝናቡንም ለኃጢአተኞችና ለጻድቃን ያዘንባል። የሚወዷችሁን ብቻ የምትወዱ ከሆነ ምን ዋጋ ታገኛላችሁ? ቀራጮችስ ይህንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ የምትነሱ ከሆነ ከሌሎች በምን ትሻላላችሁ? አሕዛብስ ይህንኑ ያደርጉ የለምን? ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ከፍ አድርገው ጠላታችሁን እስከ መውደድ።
የሚወዷቸውንማ አሕዛብም ይወዳሉ፣ ቀራጮችም ይወዳሉ። እሱ ምንም አይገርምም። ከእናንተ ህይወት ግን የሚጠየቀው ጠላትህን በመውደድ ውስጥ ነው። አንተ ላይ ተሰብስበው እያሴሩ አባቶይ እርዳቸው ብሎ መጸለይ ማለት ነው። መውደድ መቻል፣ ለእነኛ ሰዎች መጸለይ መቻል አለማወቃቸው እኮ ነው። እግዚአብሔር ሆይ ቅድም እንዳልኳችሁ ማለት ነው። እንትኑ ውለታው እንትኑ ከሱ ያልተነሳ እንዲሁ መውደድ ሰው እንደዛ ይወዳል ማለት ነው። እግዚአብሔር እንደሚወደው የተረዳ ሰው ምልክቶች፣ ሁለተኛ በእግዚአብሔር ላይ መተማመኑ እጅግ ከፍ ያለ ነው። ያለ ጥርጥር ይጓደዳል። በእግዚአብሔር ላይ መተማመኑ እጅግ ከፍ ያለ ነው። ያለ ጥርጥር ምን ይላል? ይጓደዳል፣ ቦስት ያደርጋል። ገላትያ 2:20 እናነባለን። ገላትያ 2:20 ክብር ለኢየሱስ ይሁን። ገላትያ 2:20 እንዲህ ይላል፣ ክብር ለኢየሱስ ክርስቶስ ይሁን። ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁን በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። ፒሪየድ። በራሴ አይደለም የምኖረው፣ ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው አሁን የምኖረው፣ ህይወት ሁሉ የምኖረው። ምንድነው እንደዚህ ቦልድ ያደረገሽ? በእግዚአብሔር ልጅ ላይ ባለኝ እምነት ነው። እኔ አልኖርም፣ አሁን ከክርስቶስ ጋር ተሰቅያለሁ። በምን አይነት? አሁን በስጋ የሚኖረው ኑሮ አለ በወደደኝ፣ ደግሞዋል፣ በወደደኝና ስለኔ ራሱን አሳልፎ በሰጠው። ዝም ብሎ አይደለም የወደደኝ፣ ራሱን አሳልፎ ሰጥቶ ነው የወደደኝ። ላስታውሳችሁ፣ በሱ በእግዚአብሔር ልጅ ላይ ባለኝ እምነት ነው። እምነቱ የሚመጣው መወደደኝ ከማወቅ ውስጥ ነው። ሰውን እኮ ስትወዱት ነው የምታምኑት አይደል? ኧረ እሱ እኔ ላይ እንደዚህ አያደርግም ትላለች። አይደለም እኮ እንደው ደህና ነገር አስይዛችሁ የምትልኩት እኮ ራሱ እኮ የምትወዱትና የምታምኑትን ሰው አይ እሱ ተማመኑበታላችሁ። እኔ ደግሞ ወድጄሻለሁ ብሎ መስቀል ላይ በተንጠለጠለልኝ በማምነው እምነት በሱ ላይ ምልክቶች ናቸው። ይጓደዳል፣ ያምናል። እንዲያረግብኝ ይሆን እግዚአብሔር እንዲያረግብኝ ይሆን አይልም፣ ያምነዋል። ኧረ እኔ እግዚአብሔርን አምነዋለሁ። እንዲህ በምን አመንሽ? እንዲህ ይወደኛል፣ ስለሚወደኝ ለእኔ መልካሙን ብቻ ነው የሚያደርግልኝ። ስለዚህ አምነዋለሁ። ተጠራጣሪ ሰው አይወድም፣ እንደተወደደም አያውቅም። እንደተወደደ የሚያውቅ ሰው አማኝ ነው። በእኔ ይሁንብሽ። ታስታውሳታላችሁ ያንን ለምጻሙን ሰውዬ? አረ በእስራኤል እኮ በጣም እኮ ድንቅ እኮ ነብይ አለ፣ እዛ ሄዶ እኮ ቢታይ እኮ ይድናል አለቻት። አንተ ላሰሪዋ አለች። አዎ ግን እኮ የቤት ሰራተኛ ነው እና አረ የምታመልከው እኔ የማመልከው አምላክ እዛ ሄዶ እሱ ነብዩ ጋር ይፈወሳል አለች። ጌታዋን እኮ ነው አለች። አዎ እርግጠኛ ነች። አረ በኋላ ቢያባረሩኝስ እንዴ እግዚአብሔር በኋላ ባያድነውስ ምናምን አትልም። የሚያድን አምላክ አለ አውቀዋለሁ። እሱን አምላክ ቦስት ታደርጊያለሽ፣ ታምኚዋለሽ፣ ትጓደጅበት፣ ሌሎች ሰዎችም ትልኪያለሽ። ጌታዬ ነይ ቸርች ልውሰድሽ ትፈወሻለሽ ብለሽ የታመመን ሰው ይዘሽ የምትሄጂው እንደተወደድሽ ስታቂ። ሴትዮዋም ራሱ የታመመችውም ሴትዮ ብታምንም ባታምንም እንደተወደደች ስለምታቂ ለእሷም ሞቶላታል። ይዘሽ ትሄጃለሽ። እርግጠኛ ነኝ ትፈወሻለሽ። እግዚአብሔር ያንቺን እምነት ቦስት ማድረግሽን ያያል፣ ታች ያደርጋታል። ትላንትና አይ ብሊቭ የሚል ፊልም እያየው ነበረ።
ሰዓት ካላችሁ እዩት። አይ ብሊቭ ፌስቡክ ላይ ማድረግ ያለው እዚህ ቲክቶክ ላይም አይ ብሊቭ ብዬ ጽፌያለሁ። በጣም እግዚአብሔርን ይወደዋል። በጣም ትንሽ የጻን ልጅ ነው። ኤቲስት ናቸው ቤተሰቦቹ። እግዚአብሔር የለም ብለው የሚያምኑ ናቸው። እሱ ግን እግዚአብሔርን ሰምሃው በማንበብ ውስጥ አወቀው። ኢየሱስ ክርስቶስ የሚባል እውነተኛ አምላክ አለ። በጣም የሚገርም ሰው ነው። እግዚአብሔር አባቱ የሚያሳየውን ሁሉ ያደርጋል። ከዛ ያነበበውን ሁሉ ነው የሚያምነው። ከኔ በላይ እኮ ግን ታደርጋላችሁ ብሏል። ስለዚህ ከሱ በላይ ማድረግ እችላለሁ ማለት ነው ምናምን ይላልና በሄደበት ቦታ የተናገረው ይሆኑለታል ልጁ። በኋላ አንድ እግሩ የተቆረጠ ሰው እግሩ በጦርነት ምክንያት የተቆረጠ ሰው ቤተክርስቲያን ውስጥ ቁጭ ብሎ ሲጸልይ ያገኘዋል። እና ምን ብሎ ነው የሚጸልየው? ሚስቴ ደስተኛ እንድትሆን። ይሄ እግሬ ከተቆረጠ በኋላ ሚስቴ ደስተኛ አይደለችም እና እግዚአብሔር ወይ ሚስቴ ደስተኛ እንድትሆን እባክህ እርዳት እያለ ሲጸልይ የለመንከውን ሁሉ ይሰማሃል፣ ጸልይ እናም ያደርገዋል ብሎ ትሄዳል። ትንሽዬ ልጅ እኮ ነው፣ 7 ዓመት ወር ምናምን። እሱ ከወጣ በኋላ እግሩ ሊትራሊ በቀለ። ከዛ በሚቀጥለው ከቤተክርስቲያን ከምንድነው ከትምህርት ቤት መልስ ነው ቦርሳውን እንዳነገተ ቤተክርስቲያን ይገባል። እዛ የሆነ ስታቹ ያያል፣ እንትን ሐውልት ያያል። ኢየሱስ ክርስቶስ አይነ ስውሩን ሲፈውሰው የሚገልጽ። ከዛ ፓስተሩን ይጠራውና ምንድነው ይሄ ይለዋል። አታውቅም? ኢየሱስ ክርስቶስ እኮ አይነ ስውርን ፈውሷል ብሎ ይነግረዋል። አይነ ስውር ይፈውሳል ኢየሱስ ክርስቶስ? አዎ። ከዛ በሌላኛው ቀን ሲመጣ አንዲት ሴት ቁጭ ብላ ታለቅሳለች። ምን ዋት ሃፕን ይላታል። ጠጋ ብለው ቸርች ውስጥ ማንም የለም። ልጄ 7 ወር ሆኖታል። ከተወለደ 7 ወሩ ነው እና የተወለደው ሕፃን ልጅ እውር ነው አያይም ያለች ታለቅሳለች። ሂጂና አሁን ነይ አንድ እንትን ሐውልት ላሳይሽ። ይሄ ይታይሻል። ኢየሱስ ክርስቶስ አይነ ስውርን እንደሚፈውስ የሚያሳይ ነው። ኢየሱስ አይነ ስውርን ፈውሷል እና አይነ ስውሩ ልጅሽ ላይ እጅሽን ጫኝና ጸልይለት ይፈወሳል። እየሮጠች ትሄድና ልጇ ከባሏ ጋር እጅ ለእጅ እየያዙና እግዚአብሔር ሆይ ትላለች። ልጁ ሕፃን ልጅ ነው፣ እያለቀሰ ነበር። በኋላ ድምፃቸውን ሲሰማ እንዲህ ብሎ አያቸው ማለት ነው። አይኑን አየበራ። ከዛ በቃ በፍለጋ በሚዲያ መፈለግ ጀመረ ልጁ። እናትና አባት እሱ እንደሆኑ አያውቁ። አባቱ የታወቀ ጋዜጠኛ ነው። አረ እንደዚህ አይነት ወሬ እየተወራ ነው እና ወሬውን እኛ እንያዘው እንጂ እኛ እናብስረው፣ እኛ እንቅደም እንጂ ሰውኛ የእኛን ቲቪ በደንብ እንዲያይልን ምናምን እያለ ሰውየው ልጁ ቢፈለግ በኋላ ማን ነው የፈወሰው? ፓስተሩ ጠይቀው እንደዚህ አድርገ ሰውየው እኮ እግሩ በቀለ ምናምን ሲለው ኖ እኔ አይደለም የፈወስኩት እግዚአብሔር ነው የፈወሰው ይላል። ስለዚህ ሴትዮዋም ሲጠይቀው እንደዚህ አይነት ሴት ነበረችና እንደዚህ አይነት ሴት አንድ ሕፃን ልጅ ነበር ተብሏል አንተ ነህ ሲለው እኔ አይደለሁም እግዚአብሔር ነው የፈወሰው፣ እኔ ግን እንደሚፈወሱ ነግሬያቸው ነበር ይላል። እንደ ልጆቹ ነው አልተባለም? ኖ እግዚአብሔር እኮ ነው የፈወሰው ይላል። ምንም አይመስለውም። ዜና ላይ ሲነገር ልጁ በመጨረሻ ምን አይነት ልጅ እንደሆነ እንዲህ አይነት ልጅ ነው እንዲህ አይነት እስቲ እንደዚህ የተናገራችሁን ልጅ ተባሉ። ሁለቱ ሰዎች ጠርተው ስኬች የሚያደርግ ሰው ሰዓሊ መጡና እስቲ ምን አይነት ልጅ ነው? መነጽር ያደርጋል። ከዛ እንደዚህ ነው ቁመቱ፣ እንደዚህ ፊቱ፣ እንደዚህ አምጥቶ ሲመ ልክ የልጁን ፊት አመጡትና አለ አባቱ ነበር እዛ። ሂ ሉክስ ላይክ ማይ ሰን አለ። እስኪ የልጅህን ፎቶ አሳየን ሲባል ልጁን ፎቶ አውጥቶ ሲያሳያቸው ኢትስ ሂም አሉት። የኔ ልጅ አለ። እግዚአብሔር የለም የተባለበት ቤት ነው ያደገው። የኔ ልጅ አለ። ያስ ያንተ አላመንም። በኋላም ተደረገ መሰላችሁ? ቤተ ክርስቲያኑ በር ላይ ያለ ካሜራ ሲታይ ከቤተ ክርስቲያን ሲወጣ ልጁ ታየ። ከክርስቶስ ጋር ኢንቲሜት ነበር ልጁ። እና the only thing የሚያደርገው አባት ወይ እንደዚህ እንድታደርግ እፈልጋለሁ፣ እንደዚህ ያደርግልኝ በቃ። ልጁ ገና በልጅነቱ በፍቅሩ ተነድፏል። የሚያውቀው እንደሚያደርግና እንደሚያደርግለት ብቻ ነው። አያደርግም የሚል እውቀት የለውም። ስለዚህ በሄደበት ሂል ያደርጋል። እኛ እኮ የተቸገርነው ሁለት እውቀት ይዘን ነው። ያደርገው ይሆን ላያደርገው ይችል ይሆን?
ለዚህ እኮ ነው ስማችን ሲጠራ ብለን ወንበር እንሰብራለን። እና ድሮ ስማችንን አያውቀውም እንደ እግዚአብሔር የሆነ አሁን እኔ እናንተ ቁጭ ብለን አይነ ስውር ሲበራብና ወይኔ እንላለን። ለመሰላችሁ በጣም ብዙ ፐርሰንቱ ሰውየው እንደማይፈወስ ነው ምናምነው። እንደሚፈወስ ብናምን this is my God ነው የምንለው። ይኸውላችሁ ኖርማል የሆነው አብኖርማል ሆኖብናል። አብኖርማል የሆነው ኖርማል፣ አብኖርማል የሆነው እኮ አለማመናችን ነው። ስትጸልዩ መጀመሪያ ስትጸልዩ ያደርገዋል ብላችሁ መጸለይ ያለባችሁ። ለመሰላችሁ እንዴት እንደወደደን መስቀል ላይ አሳይቶናል። ይሄን ማድረግ አያቅተው። ይሄ ምልክቶቻችን ናቸው። ጸሎት ስትጸልዩ እንደሚመልስላችሁ እርግጠኛ የምትሆኑት የሚወዳችሁ አባታችሁ እንደሚመልስላችሁ እርግጠኛ የምትሆኑት እንደሚወዳችሁ ስለምታውቁ ምልክቱ ያምናል። ያ ሰውዬ ክሬዚ ብሊቨር ነው። ያደርገዋል። በቃ አለቀ። ለዚህ እኮ ነው ብርና ወርቅ የለም እምንሰጥ ግን አንድ ስም አለ ይሉታል። ይሄዱና በደግ ያደርጉታል። እንዴ የሰለለ ምናምን የሚባል ነገር እነሱ አይገባቸውም። ከዛ በኋላ እምንሰጥ ስም አለን ብላችሁ ታውቃላችሁ? እኔ የምሰጥሽ ስም አለን ነይ ልንገርሽ ብላችሁ ታውቃላችሁ? እምነታችን የሚመጣው መወደዳችንን ከማወቃችን ነው። ጥርጥር የሚመጣው እኮ ልንገራችሁ ሰው የማይወዳችሁ እንደሆነ ስታውቁ ነው የምትጠራጠሩት። እግዚአብሔር የእውነት እንደወደደ ልጁን ልኮ አሳይቶናል። ሰው ሆኖ አሳይቶናል። ስለዚህ ሲስተማችን ሊሆን የሚችለው ይወደኛል፣ ያደርገዋል። ፕሮሰስ ሊኖረው ይችላል። ፕሮሰሱን እጠብቃለሁ። ዛሬ ሊሆን ይችላል፣ እጠብቀዋለሁ። የሰው ምክር የምትሰሙት እኮ በእግዚአብሔር መወደዳችሁ በቂ ስላልሆነባችሁ። አይ ግን ዋሪፍ ግን አንዳንድ ጊዜ እኮ ላይሆንም ይችላል። ዋሪፍ ግን ምናምን የምትሉ ከሆነ በጣም በእግዚአብሔር መወደዳችሁን አጥኑት። ዋሪፍ የሚባለው ቃል ይጠፋል። ከዛ በኋላ ዋሪፍ የሚባል ነገር የለም። ይደረግልኛል፣ ይሆንልኛል፣ ይሳካልኛል፣ ይቀናልኛል፣ አልቋል። የኔ ዴስቲኒ ብራይት እና ብራይት ብቻ ነው። ከዛ ውጪ አላውቅም። እውቀት ራሱ የለኝም። ለምን? የወደደኝ እግዚአብሔር አይጥለኝም፣ አይተወኝም። መጨረሻዬን ይዞታል። የወደደኝ እስከ መጨረሻው ነው። ሳጠፋ እንኳን አይተወኝም። ነፍሴን መለሳታልና ስለ ስሙ በጽድቅ መንገድ መራኛል። ተመለስ። የአይደለም መንገዱ። ከዛስ ስለ ስሙ ሲል በጽድቅ መንገድሽን እያስተካከለ እየመራ እየመለሰ ባረካቸው። አይደለም እየመለሰ ከጥፋታችን እየመለሰ እንዲህ አይነት የሚወደን አምላክ ነው ያለው። ስለዚህ ምን ብለን እናምናለን? አይጥለኝ፣ ከቶስ አይተወኝ፣ የጠየኩት እንዲያደርግልኛል። ነገ ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል። እጠብቀዋለሁ። ዘልዬ የእግዚአብሔርን ፍቃድ አልፌ የራሴን ፍቃድ አላደርግም። እድሜ አለቀ እኮ አለፈ እኮ አይመለከተኝም። በእግዚአብሔር እርግጠኛ ነኝ። ከዚህ ጊዜ በኋላ ወልዳለሁ አይመለከተኝም። ክላይማክሴ ሳራ ነች። ድርቅ ስትይ ምን አይነት እምነት ነው ያላት አለ እኮ ያቺ ከናናይቷ ሴት። ለልጆች እንጂ ፈውስ ለልጆች እንጂ ለውሾች አይሰጥም። ውሾችም እኮ ከጌቶቻቸው የተራረፈውን ትበላ ወት ፍርፋሪ። አዎ ኧረ ይሁንልሽ። እንደ አይነት እግዚአብሔርን የሚያስደንቅ እምነት አይነ የላችሁ። ውሻ ትለኛለህ እንዴ ምናምን አላለችም እሱ። ኧረ ውሾችም ከጌቶቻቸው የተራረፈው። ልጆችስ እሺ እውነት ዋናው ነው ፈውሱ የተራረፈው ብላ ትርፍራፊ እንኳን ቢሆን ከአንተ አልለቅህም። ትርፍራፊ ራሱ ለእኔ ፈውስ ነው አለች ለልጇ። ለትርፍራፊ እንኳን አትለቀኝም አይደለምስ ሌላ አካያ ካሳ ክላክራዲና ሲያቦርዳ ክራክራ። እኔ እናንተ እኮ ልጆች ነን እኔና እናንተ ልጆች። ህፃናት ልጆች አይታችኋል? አልመላልሽም ይላል። እሺ ምንድን ነው የምትፈልገው? ምን ይሰራል ያለሽ እናት ስትሆኝ
አልበላም አልፈልግም ይሄንን። እሺ ሌላ ነገር ስሩለት። አልለብስም ይሄን፣ ሌላ ጫማ ይገዛል። እሺ ይገዛል። እሺ ከማለት ውጭ ምን አላማ? ምን ፍቅር ነው ያለሽ ለሱ? እሱ መደሰቱን ብቻ ነው የምትፈልግ። እንዲህ አይነት መጫወቻ ካልተገዛልኝ፣ አረ ኤክስፔንሲቭ ነው። ይገዛልኝ አልፈልግ። እሺ የሚቀጥለው ገዛ። ባለሽ አቅም እንኳን ቢሆን እቁብም ቢሆን ገብተሽ ትገዛታለሽ ስለምትወጁ። የኔ ጌታ ሁሉ በእጁ ሁሉ በደጁ የሚያስፈልገንን ሁሉ ያደርግልናል። ስለዚህ ተጓደዱ በእግዚአብሔር አሜን። የምትጠይቁትን ሁሉ ያደርግላችኋል። አያም ስፔሻል ፐርሰን ብላችሁ ማወቅ አለባችሁ። ለጌታ ስፔሻል ልጁ ነኝ፣ መብቴ ነው። እናንተም መብታችሁ ነው። እንዴ ማን አረገሽ ምናምን ከምትሉ እኔም ስፔሻል ነኝ አትሉ። እንደዚህ መኑ መወደዴን ስለማቅ ነው። እኔ እያጠፋው እንደሚወደኝ አውቃለሁ። በአባዬ አጥፍቼ ይልሃለሁ ብለዋል። በቃ ይምረኛል። እንደሚምረኝ እርግጠኛ ነኝ። ክብር ለኢየሱስ ይሁን። እሺ እንደተወደደ የሚያውቅ ሰው ምልክቶች፣ እጅግ ደስተኛ ነው ሰውየው። ሂዝ ቨሪ ሃፒ። ሁልጊዜ ስታገኙት ደስተኛ ነው። ሁልጊዜ ስታገኙት ደስተኛ ነው። ሁልጊዜ ስታገኙት ሰላም። ውሽ አንዳንድ ምስክርነቶች አይታችሁ አታውቁም? ሁልጊዜ ሳያቸው ደስተኞች ናቸው እና በቃ ማረኩኝ የሚሉ እነኝህ ጴንጤዎች አይታችሁ አታውቁም? ሁልጊዜ ሳገኘው በቃ ሰላም፣ እንዳንተ መሆን እፈልጋለሁ ብለው የተቀበሉ ሰዎች አሉ። ታውቃላችሁ? ያንተ ሰላምህ ነባዬ ሲነግር አልሰማችሁ? አንተ ጋር ያለው መረጋጋት ዝም ብለህ ቴዎሎጂ ተማር አንተ አለኛል። በቃ በራለት። ጌታ አለው ውስጣችን። ይዘነው ስንንቀሳቀስ እናስታውቃለን። ለምን? ደስተኞች። ወጀብ አውሎ ንፋስ እኮ ከቦሽ እኮ ነው እዚህ ጋር ስንት አንድን ማድረግ የሚገባሽ ነገር እያለ ትያለሽ። በቃ አባቴ ትያለሽ። ጌታ አለ እባክሽ ትያለሽ። እንዲህ አይነት ነገር ውስጥ ነኝ፣ ግን ጌታ አለ የምንለው እኮ እኛ ብቻ ነን። እኛ ብቻ ነን እኮ ሀዘን የማይገለን፣ እኛ ብቻ ነን እኮ ጭንቀት የማይገለን ወገኖቼ። ሀቴ እንድትደ ጌታ አለ እንላለን። ተሰብስበን ስንጸልይ ራሱ ጌታ ጣልቃ ይገባል። በቃ ደስ አይልም? ጸሎታችን ራሱ ጌታ አለ። በቃ እንጸልያለን። መጸለይ አለልኝ በቃ አለች እኮ ሊሊ። መጸለይ አለልኝ በቃ እሱ ይበቃኛል በቃ መጸለይ አለልኝ። እጸልያለሁ። ለምን? ስጸልይ እንደምሰማ አውቃለሁ። ለምን? ከተሰማው እንደሚመለስልኝ አውቃለሁ። መፍትሄ አለኛ ጋር። ሰላማዊ ነው ሰውየው፣ ደስተኛ ነው ሰውየው። እስር ቤት ተጠፍሮ ታስሮ በጌታ ደስ ይበላችሁ እላለሁ አለና ደግሜ ነግራችኋለሁ። ተሳስቼ አይደለም አለ። በጌታ ደስ ይበላችኋል። ሁኔታ አይዘው ሰውየው ደስተኛ ነው። ደስተኛ ከመሆን አይደለም እናንተም ደስ ይበላችሁ ብሎ ይጽፍልናል። እኔ ምን አይነት እኔ እግዚአብሔር የማይነጥፍ እኮ ነው የተሰጠን። ምንም እንኳን በለስ ባታፈራ ይላል። እንቅባቆባ ደግሞ ሄዳችሁ ስታዩት ረሃቲ ዛግላግራዲያ ምንም የለም ግን አለ። እናንብበው እሱን ቃል እስቲ ዕንባቆም ምዕራፍ 3 ዕንባቆም ምዕራፍ 3 ሃሌሉያ። ምንም እንኳን በለስ ባታፈራ ከብቶች በጋጣ ባይገኙ ሃሌሉያ። 17 ዕንባቆም ምዕራፍ 3 17 I love this word አይደለ? ምንም እንኳን በለስ ዛፍ ባያፈራ ከወይን ተክል ፍሬ ባይገኝ የወይራም ዛፍ ፍሬ ባይሰጥ እርሻዎችም ሰብል ባይሰጡ በጎች በጉሮኖ እንኳን ባዶን ቢቀር ላሞችም በበረት ውስጥ ባይገኙ እኔ ግን በማን እኔ ግን በማን ደስ ይለኛል? በእግዚአብሔር ደስ ይለኛል። ስራ ተስተካክሏል? አልተስተካከለም። ትዳር ተስተካክሏል? አልተስተካከለም። የልጆች ጉዳይስ? አልተስተካከለም። ጤናስ?
እና እኔ ደስታዬ በእግዚአብሔር ላይ ነው። የሆኑ ሀሳቦች አሉ። እንዴት እንደምታደርጉ ታውቂያለሽ? እኔ አላውቅም፣ ግን ፊክስ ያደርገዋል። እንዴት? እኔ በእግዚአብሔር ነው ደስታዬ። እና ከምን የተነሳ ነው ዝም ብለሽ የምትስቂው እንዴ? በእግዚአብሔር ነው ደስ የሚለኝ። ሃሌሉያ። እነኚህ ምልክቶች በእግዚአብሔር የተወደደ ሰው ምልክቶች ናቸው። እዚህ ሁሉ ውስጥ ሆነሽ ነው የምትስቂው? አዎ። ለምን? ደስታዬ እግዚአብሔር ስለሆነ። በዚህ ሁሉ ውስጥ እያለፍሽ ነው የምትስቂው? አዎ። ለምን ሲባል እኔ ደስታዬ እግዚአብሔር ነው። ይቅርታ፣ እኔ ነገሬ በእግዚአብሔር እንደተያዘ እርግጠኛ ነኝ። በለስ አላፈራም። ከብቶች በጋጣ የሉም። የወይራ ዛፍ ፍሬ አልሰጠም። እና ምንድን ነው? እኔ በእግዚአብሔር ነው ደስ የሚለኝ። በመድኃኒቴ አምላክ ነው ሐሴት የማደርገው። ሃሌሉያ። ሐሴት የማደርገው በመድኃኒቴ አምላክ ነው። በነገሮች መምጣትና መሄድ የተወሰነ አይደለም የኔ ደስታና ሐሴት። አሜን። ምን ነው ሲባል የማይነጥፍ ሰላም እዚህ ውስጥ አለልሽ። ስንት ነገር እንዲህ በወጀብ ባውሎ ንፋስ ተከበሽ እዚህ ውስጥ ፍልቅ የሚል ደስታ አለ። ምንድን ነው ስትባል አንቺም አታውቂው ጸጥ ያለ ሰላም ውስጥ አለሽ። ኧረ ምን አይነት ነው? ደንዤ ነው እንዴ ያለኝ? አልሰማ ብሎኝ ነው ያለኝ ችግር አይደለም። የክርስቶስ ሰላም አይነጥፍም። የማይነጥፈውን ሰላም ይዘሽ ነው። ሃሌሉያ። መታወቂያሽ እሱ ነው። ነገር ዝብርቅርቅርቅርቅ ብሎ ሰው አንቺን ሲያይሽ ፒስ ነው ፊትሽ ላይ ያለ እርፍ ያለ ፊት። ታድላ። አንዱ ምን አግኝታ ነው? ብዙ ጊዜ አበሻ አይናገርም ታውቃላችሁ፣ ግን ያደንቃል። አበሻ ብዙ ጊዜ አይናገርም። ውይ ታድላ ሰላሟ ሁሌ አንድ አይነት ሁሌ ቤተ ክርስቲያን ሄደ። አሜን። ምንድን ነው እሷ ቤት ችግር የለም እንዴ? አለ ግን አይሰማኝም። እስኪ በሉት አለ ግን አይሰማኝም። አለ ግን እንዳይሰማኝ አድርጎኛል። ደስታው ይፍለቀለቃል፣ ሰላሙ ይፍለቀለቃል፣ ይበልጥብኛል። እሱ አላውቀውም። ሐዘን የሚባለው ነገር ከውስጤ ተቆርጦ ወጥቷል። አላውቀውም። የማውቀው ሐዘኑ በደስታ ተቀይሮልኝ ነው። ሰላም ሲፍለቀለቅ ነው ማቀው። ደስታ ሲፍለቀለቅ ነው ማቀው። እኔ በእግዚአብሔር ነው ደስ የሚለኝ። በመድኃኒቴ አምላክ ነው ሐሴት የማደርገው። ሌላ የሚመጣና የሚገባ የሚወጣና የሚሄድ የሚቀር ምናምን አይመለከተኝም። እኔ ውስጥ የገባው መለኮት ከውስጡ የሚፍለቀለቀው ሐሴት ብቻ ነው። ታዲያ እንዴት ብዬ ልዘን? እንዴት ብዬ ልቆዝም? ሃሌሉያ። ዝቅ ብዬ ሳይ ካፈሩ አየው የዘመን ልክ። ይኸውላችሁ አባቴ ባለስልጣን ነበርና በቃ ለኛ ጀግና እሱ ነው፣ ብርቱ እሱ ነው። ለኛ አይደለም ለሰፈሩ። የአባቴ በር ላይ በቃ ትልቅ ሰው እሳቸው ነው፣ አባት እሳቸው ናቸው፣ ቀድሞ የቆረቆሩ እሳቸው ናቸው ምናምን ተብሎ ይሄ የሰፈሩ ሰው ዳመራ ምናምን ሁሉ የሚያበራው አባቴ በር ላይ እና ሂዝ ማይ ሂሮ ለእኔ ማለት ነው። ከዛ ሞተላችሁ። ሞተ። ይሞታል ታዲያ ሰው አይደል እንዴ? ሞተ እና ሞቶ ሬሳ የሬሳ መኪና ከኋላ ነው። እኔ እየነዳው ነው። ሰው ብቻዬን ነኝ። ወደ ቤት እየሄድን ሬሳ ይዘን ወደ ቤት እየሄድን እና ስንት ባለስልጣን፣ ስንት ጎበዝ፣ ስንት ጀግና ካፈር ሲቀር አየው። ግን የዘመን ልክ የሚለው መዝሙር ልቤ ላይ ፈሰሰ። ሬሳ አስከትዬ እኔታችሁ ዝማሬ ልዑሎይ ማደሪያ ይባረክ፣ ልዑሎይ ማደሪያ ይባረክ።
ስንት ጀግና ስንት ጎበዝ ስንት አይደፈር ኖሯል ከታች ከምረግጠው መሬት አሻቅቤ ሳይ ወደ ላይኛው ሰማይ አየው የዘመን ልክ የዘመን ቁጥር የዘመን ባለቤት የሚለው ሰው ይህን እየዘመረ ሬሳ ከኋላ አስከትለው መዝሙር እየዘመረ ይሄዳል። የእግዚአብሔር መንፈስ ካልሆነ በስተቀር በዛ በሐዘንሽ ሰዓት የሚያዘምር አለ? ለካ ሁሉም ከአፈር በታች ይገባል። የኔም ሂሮ አባቴ ከአፈር በታች ገባ። አንተስ የዘመን ልክ የዘመን ቁጥር የዘመን ባለቤት አንተ ብቻ ነህ። እግዚአብሔርን የምታመልኩበትን ብቻ ሰበብ አስባብ ነው የምትፈልጉት። እሱም መዝሙር እየዘመርኩ ነው ወደ ቤት እየነዳው የገባው። አንቺ ጨካኝ አይደለም፣ ጨክኝ አይደለም፣ አባቴን ወደዋለሁ፣ ግን ልቋቋመው የማልችለው ሐሴት እዚህ ውስጥ አለ፣ ይፍለቀለቃል። ለዛ ሰዓት ይመደብልሻል ሰላም፣ ለሐዘንሽ ሰዓት የሚመደብልሽ ሰላም አለ። ሰላምን እሰጣችኋለሁ፣ ሰላሜን እተውላችኋል። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም የተባለ ገስዋት እህቴ በሌላኛው መኪና ባለችበት እሷም ልብ ውስጥ መዝሙር ይፈስ ነበር። ስናወራ እኔ እኮ እየዘመርኩ ነው የመጣው። ጌታ ልጆቹን ቴኬር ያደርጋል። ከዛ የእውነቴን አዝኜ ልቀመጥ ብል ማን ይዘን ልቤን እንዲህ ድግፍ አድርጎ ያዘ ሰማይ። ሰይጣን አልኩት ተስፋ ቁረጥ። እናቴንም ወስዳል፣ አባቴንም ወስዳል። እጄን ታጥቤ ያለው ከአባቴ ጋር አጣበቀኝ። በቃ ተስፋ ቁረጥ ብዬ መርዶ ነገርኩት። ሃሌሉያ። የማይሞት የማያረጅ የማይበላሽ ነገ ትቶኝ ይሄዳል የማትሉት አባት አላችሁ። እኛ ጭራሽ የመጣውን ሰው ማጽናናት ጀመርን። ኧረ በቃ እንዴ ከዚህ በላይ የማይልክ እናትዬ፣ እንደው ምን እየሆንኩ ደንዝዤ ነው? ምን እየተካሄደ ነው? ምን እየሆነ እንደሆነ እራሱ አታውቁትም። ልባችሁ ግን ተደግፏል። ሳቂ ሳቂ ነው የሚልሽ፣ ዘምሪ ዘምሪ ነው የሚልሽ፣ ጸሎት ጸልይ ጸልይ ነው የሚልሽ። በቃ ይሄ ነው የሚልሽ። ይሄ ነው ጥቅማችን ነው እግዚአብሔር። አሜን። በሐዘን ሰዓት ይመጣና ድግፍ ያርግሽ። ትሞታለች። በቃ አለቀላት። እሷ በቃ አሁን በቃ አለቀላት ስትባይ አንቺ አራፈሽ ሰላም ለእናንተ ይሁን። ኧረ ምንድን ነው ሲባል ጌታ ነው። አጋጥሟችሁ አያውቅም? ሐዘን ገብቶ ደርሶባችሁ አያውቅም? ችግር ደርሶባችሁ አያውቅም? የደነዛችሁ መስሏችሁ አያውቅም? ደንሼ ነው ቀውሼ ነው ምን ብላችሁ አታውቁም? ተይዘሽ ነው በእጁ የተንከባከበሽ፣ እንዲይዞሽ ነው። የተወደድንበት መወደድ ይግባል ወገኖች፣ የተወደድንበት መወደድ ይግባል። አሜን። የተወደድኩበት መወደድ። ሃሌሉያ። ከዛ በኋላ እኔ ሐዘን የሚባል ነገር የለ፣ ምን የሚባል ነገር የለ። በሳምንቱ ኖርማል ልብስ የለብሽ የምን ጥቁር የምን ምናምን እንዴ፣ ጌታዬን ተቀብሎልኝ ወደ ጌታ ነው የሄደው እግዚአብሔር። በቃ አለቀ። ጌታ ጋር እረፍት እያደረገ ነው እንዴ። እኛ እኮ ይውላችሁ የመጨረሻ የሰው ልጅ ካለማወቁ የተነሳ ሰው ታሞ እንዳይሞት ይጸልያል። በስቃይ ላይ ያለ የሚሰቃየው እሱ አይሞት ብለን ለምንጸልይ፣ በተለይ በጌታ ከሆነ ይሄድ እንጂ ይረፍ እንጂ እንዴ። እሱ እየተሰቃየ አንተ በእሱ መኖር እንጆይ ታደርጋለህ እንዴ? እንዴ አንዳንድ ጊዜ መሄድ ሲገባቸው ይሄዱ ይረፉ። 83 ዓመቱ ነው። በቃ ኖረ እስከዛ ድረስ በቃ አለቀ። አሁን ሲያልቅ ደግሞ አለቀ። ዋናው በጌታ ነው። አዎ በጌታ ነው። በጌታ ካልሆነ ጸልይ፣ ዝም ብለህ ጸልይ። ለምን 100 ዓመቱ አይሆንም? ጸልይ እንዳይሞት፣ ጌታን ሳይቀበል እንዳይሞት። ጌታን ካስቀበልከው በኋላ እግዚአብሔር ውሰደው ብለሽ ጸልይ። በቃ
እህቶቼ ቢኖሩ ይነግሯችሁ ነበረ። እኔ እንደሚሞት እግዚአብሔር እንደሚሞት ነገረኝ። ፋይናሊ እንደሚሞት ነግሮኛል። ገና ትኩሳት ምናምን ተብሎ ሲሄድ አሁን ልወስደው ነው አለ። እህቶቼን ጠራው። ካሉበት ቦታ መጥተው ተሰብስበው ለአንድ ሳምንት አስታመሙት። እነሱ ለአንድ ሳምንት ሲያስታምሙ እኔ ለ4 ቀን ገብቻለሁ ጸሎት። ሌላ ቦታ ሄጅ ምን ልትይን የገባሹ በሉ። ውሰደው ቶሎ አይሰቃይ ልለው ነው የገባሁት። በህይወቴ ላይ ያደረግኩትን ነው የምነግራችሁ። ወስደዋለሁ ካል ለምን ይሰቃል? ይኑርልኝ ይኑርልኝ ይኑርልኝ። ከዛ በኋላ እህቶቼ ነገርኳት፣ ልቀቁት፣ እንስማማና እንልቀቀው፣ ይሂድ። ተስማምታችሁ ስትለቁ ቤተሰቦቻቸው ራሳቸው ይሄዳሉ። ታውቃላችሁ ተቃላችሁ እንደሚሄዱ ነፍስ ግቢ ውጪ አይሆንም። you have to release። በቃ አትያዙ፣ ልቀቂ፣ ልብሽን ልቀቁ አልኳቸው። በዛን ሰዓት የሆነ የሚያጀግናችሁ መንፈስ አለ። ምን እንደሆነ እኔም አላቅላችሁ ግን አለ። ልቀቁ፣ እሱን አታሰቃዩት። በስቃይ በሞትና በህይወት መካከል ያለ ስቃይ ውስጥ ነው ያለው። እግዚአብሔር ወስደዋለሁ ብሎኛል። ስለዚህ ልቀቁ። ልክ ስንለቅ ሄደ፣ ተቀረፈ፣ እረፍ ከስቃይ ከስጋ ስቃይ አባቱ ጋር። ፀሐይና ጨረቃ አይደለም የሚያበሩት እዛ፣ በጉ ብርሃን በሆነበት ሰላምና ረፍት ባለበት ከመላእክቶች ጋር ቅዱስ 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 የሰራዊት ጌታ እግዚአብሔር ተብሎ መልኩ ማይለመድ ጎንበስ ብሎ ቀና ሲባል የምህረት የቸርነት ፊት፣ ሁልጊዜ አዲስ ፊት የምታዩበት እንደ አይነት ቦታ ቢኬድ አይሻልም? መንፈሳዊ እውቀታችን እያደገ ሲሄድ እዚህ ምድር ላይ ስቲክ አናረግም። ሰው ሁሉ ተስማምቶ የሚያምንበትን ነገር አታምኑበትም። እናንተ ሂድ፣ ልቀቁ። ከዛ እያሉ ማልቀስ እንዴ በቃ ሂድ ብለሽ ከወሰንሽ በኋላ ታንኪዩ ባባ ከውስጥሽ ውጥት እስኪል ድረስ በስጋ መለየቱ ያሳዝናል። ታለቅሻለሽ። ከዛ በቃ ያበቃል። ከዛ እኔ ላልቅስም ብል እምቢ አለኝ። ጌታ ምጭትሽ ላልቅስም ዘመድ በመጣ ቁጥር አላለቅስም። እኔ በቃ ጌታ ጋር ነው ሄደው። እሱ ማን ነው አጽናኝ? እኔ ቤተክርስቲያን ሰዎች መጡ ሊያጽናኑኝ፣ እራት ሊያበሉ ምናምን ናቁጭ ብዬ አወራቸዋለሁ። ወይ እናጽናናለን ብለን ተጽናንተን ሄድን። አዎ የገባው እግዚአብሔር ሰይጣን ኩርምት ሊያረግሽ ነው የሚመጣው። አትፍቀድለት። አንገትህን ሊያስቀረቅር ሊሰብረ ነው የሚመጣው። አትፍቀድለት። የእግዚአብሔር ልጅ ነኝ፣ ሂድ ስፍራን ፈልግ። ተሳስተሃል። ይሄ ስፍራ ያንተ ስፍራ አይደለም። በይ this is not your place. የተወደደ ሰው ምልክቱ ሊኖርብን ይገባል። አባቴ ይወደኛል፣ አሳልፎ አይሰጠኝ። ጌታ ኢየሱስ ምስክሬ ነው። የሆኑ ቀናት ሲያልፉ ምናምን ሲያልፉ እኔ አባቴ ጎረቤቴ ነው በነገራችን ላይ እና ቀናት ሲያልፉ ምናምን እንደዚህ ዞር ብለሽ ለማዘን ልትሞክሩ ስትሉ የለም እንደ ሰው እኮ ነው ልትሞክሩ ምናምን ልትሉ ስትሉ የለም ዝም ብሎ የሚፈልቅ ሐሴት ነው ያለ። ስትፈልጊ ራሱ አታገኙም ሐዘንን። በእውነት ነው የምላችሁ። ይሄ ጌታ ያለው ሰው ጥቅም ነው። ሂዱ እስቲ ሌላ ቦታ። አመት ሆኖት ፋሲካ ሲሆን ወይኔ አባታችን ለአመት በዓል ብትኖር ኖሮ ወይ እንዴት ያለ ለቅሶ ነው የምታገኙ ሰዎች ቤት፣ የሐዘን ድባብ። ከዛ ቀጥሎ እናትየውን ይዞ ይወስዳል፣ ቀጥሎ ልጅየውን ይዞ ይወስዳል፣ ቀጥሎ የሆነ ነገርየውን ይዞ ይወስዳል። ሐዘን ላይ ሐዘን፣ በሐዘን ላይ ሐዘን። ኖርማል እንዳይመስላችሁ ይሄ ስፒሪት ነው ሐዘን። ሰው አዎ ያዝናል፣ በስጋ በመለየቱ የተወሰነ ሰዓት ያዝናል፣ ከዛ ያበቃል። የሚቀጥል ለ6 ወር የሚቀጥል ለ3 ወር የሚቀጥል ለአመት የሚቀጥል ሐዘን ካለ ስፒሪት ነው፣ አስወግዱት። እግዚአብሔር አለመታመን ነው። እግዚአብሔር አዋቂ ነው ብሎ መቀጠል መልካም ነው። አሜን። ዝም በሉ አለች። በኩራት አትናገሩ። ምንድነው? እግዚአብሔር አዋቂ ነው የሚያደርገው። ሰው ተጓደዱበት እና እነኚህ ጥቅሞች አሉ በጌታ ስትሆኑ። ዝም ብለን አይደለም ጌታ የምንለው።
ጭራሽ ወንበር ታስተካክላለች እንዲ ያልኩኝ አለች አንድ ጓደኛዬ። ምን እኔ እናትዬ ስትር በቃ በአይኔ የማያቸው ነገሮች እያስተካከል እንትን አስተካክለሽ ራሱ ማሰብ የምትጀምሪው እኮ በእግዚአብሔር ስትያዥ ነው። አለዛ ነገርሽ ሁሉ ትርክርክርክ ይልቅ። በጌታ ግን የሆነ ጌታ ያጽናናው ሰው ግን ዊዝደም አለ፣ ማስተዋል አለ። ምኑን ከምን ማድረግ እንዳለበት መፍትሄዎች ናቸው ብቅ ሚሉልሽ መፍትሄ ዋትዱ። አሜን። ክብር ለኢየሱስ ይሁን። እሺ ምን አለን? መወደዱን የሚያቅሰው ወይም ደግሞ መወደዱን የሚያቅሰው ምልክቶች መወደዱን እርግጠኛ ስለሆነ ለሰዎች እንደተወደዱ ይናገራል፣ ራሱም ይወዳል። ለሰዎች መወደዳቸውን ይናገራል። እርግጠኛ የሆነ ሰው ነው። እንዴ በምን አወክ ቢባል እንዴ አባቴ ይወደኛል። ኑ ላሳያችሁ። እሺ ዮሐንስ 13:23 ዮሐንስ ምዕራፍ 13:23 ክብር ለኢየሱስ ይሁን። እኔ በጣም ደስ የሚለኝ ነገር እንግዲህ ዮሐንስ መጽሐፉን ሲጽፍ በእግዚአብሔር የተወደደ ብሎ ነው የሚጽፍ። ታውቃላችሁ? the beloved one ይላል ጃን እና he is 100% sure መወደዱ። ያ ኢየሱስ ይወደው የነበረ ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ። አያያያያ ከደረት አካባቢ ማጠፊው መወደድሽን ስታቂ ጠጋ ባባ ትያለሽ። ይወደዋል። በቃ እውነቱ እንደሚነግረው ያውቃል። ሌሎች ራሳቸው ጸልይልን ምናምን የሚሉሽ እኮ መተው እኮ ይኸውልሽ አንቺ እርግጠኛ ሆነሽ አባ የምትይበትን መንፈስ ያውቁታል። ዮሐንስን ጠይቀው እስቲ ማነው አሳልፎ የሚሰጠው ይሉታል። ጠጋ ይላል እሱ። ለምን እንደሚወደው እርግጠኛ። ከእነርሱ አንዱ ኢየሱስ ይወደው የነበረ ደቀ መዝሙር ወደ ኢየሱስ ደረት ተጠግቶ ተቀምጦ ነበረ። ስምዖን ጴጥሮስም ይህንን ደቀ መዝሙር በምልክት ጠቅሶ ማንን ማለቱ እንደሆነ ጠይቀው። እርሱም ወደ ኢየሱስ ደረት ደገፍ ብሎ ደገፍ ብሎ እኮ ነው የሚለው ወደ ኢየሱስ ደረት እንደተወደደ የሚያቅሰው ውሽቅ ይላል። ብዙዎቻችን እናቶቻችን ላይ እንዴት ነው የምንሆነው? ትልቅ ሴት እየሆነን ራሱ እዚህ ጋር መተን ውሽቅ አይደል? ትልልቅ ሴት ሆነን እኮ ነው ልጆች ወልደን ምናምን ብለን እናታችን ላይ እናታችንን መታጃችንን ድብስ እንደምትወደን እርግጠኛ ነን። በቃ ዮሐንስ እንደዛ ነበር ኢየሱስ ላይ ጠጋ ማነው አሳልፎ የሚሰጥ ንገረኝ። ኢየሱስም ይነግረዋል። ጠጋ በይ ሚስጥር ትሰሚያለሽ። ጠጋ በይ ነገ ሊሆን ያለውን ቀድሞ ይነግርሻል። እኔ እኮ ክው እንዳልልበት ነው ጌታን ያገኘሁት እኔ ነኝ። ከመጀመሪያ ከቤታችን ብያቸዋለሁ። ዋና ዱርዬዋ እኔን ያገኘኝ ስሙ ይባረክ። ምን ትሆኑ እኔን ያገኘኝ ጌታ። ጨዋ ፈልጎ አላገኝ። ከዛ ምን አለ ጌታ? ልወስደው ነው ብሎ ሹክ ያለኝ እኔን ነው። በቃ ይሁን። ኧረ እኔ እንደዚህና እንደዛ ነው ብዬ አልገልጸውም የእግዚአብሔርን ፍቅር። እኔ ወደ ደረቱ ጠጋ ብሎ ጌታ ሆይ ማን ይሆን ብሎ ጠየቀው። ኢየሱስም ይህን ቁራሽ እንጀራ ከወጭቱ አጥቅሼ የምሰጠው እርሱ ነው አለው። 12 አሉ። ለእሱ ብቻ ለምን ይነግረው? ጠጋ ይላል። ገብቶታል። መጽሐፎቹን ስታዩዋቸው ራሱን አይገልጽም፣ ግን በእግዚአብሔር የተወደደ እያለ ይገልጻል። ኢየሱስ ይወደው የነበረ እያለ ራሱን ይገልጻል። የምወደው እኮ አይደለም የሚለው ይወደው የነበረ የተወደደ ብሎ ነው ራሱን የሚገልጽ። ዘ ቢላቭድ ዋን የተወደድኩ ነኝ ለማለት መወደድሽን እርግጠኛ መሆን ያስፈልጋል። በጣም ብዙ ሰው ለምንድን ነው ክርስቲያኖ ነው እኔ እግዚአብሔር አያየኝም፣ እኔ እግዚአብሔር ትቶኛል፣
እኔ እግዚአብሔር አይሰማኝም፣ እኔ እግዚአብሔር አይወደኝም ይላሉ። እርግጠኛ ሆነው ነው እንደሱ የሚሉት። ከየት አመጣኸው? ማን ሹክ አለ? እንደዛ አይደል ያለው እግዚአብሔር አዳምን? ራቁቴን እንደሆንኩ አየሁና ማን ነገር ከዛ አትብላ አካልኩ ፍሬ በላ። ምክንያቱም እሱን የነገረው ሾክ ያለው ማን እንደሆነ። ማን ነገራችሁ እንዳልተወደዳችሁ? ማን ነገራችሁ እንደማይምራችሁ? ማን ነገራችሁ እንደማይሰማችሁ? ማን ነገራችሁ ያልተወደዳችሁ እንደሆናችሁ? ማን ነገራችሁ? ተመለሱ። እግዚአብሔር ይወዳችሁ። እግዚአብሔር የተወደደ ሰው እንደሆነ ያወቀ ሰው ምልክት beloved one ይላል። ክብር ለኢየሱስ ክርስቶስ ይሁን። እሺ በእግዚአብሔር እንደተወደደ የሚያውቅ ሰው ምልክት ዳጊና ጥሩዬ ወይ ቪዲዮ ክፈቱ ወይ ውረዱ። ፕሪንሲፕል አታበላሹ። ፍቅር ውስጥ ምህረት እንዳለ ስለሚያውቅ ቢወድቅ ለመነሳት ለሱ ቀላሉ። ፍቅር ውስጥ ምን እንዳለ ስለሚያውቅ፣ ፍቅር ውስጥ ምህረት እንዳለ ስለሚያውቅ ቢወድቅ ለመነሳት ለሱ ቀላል። ለምን? አለቀልኝ፣ በቃ ወድቅ ያለው ከዚህ በኋላ እግዚአብሔር ልክ ልምድ፣ አሁን የጴንጤዎች ልምድ አለ። ኧረ እንትን እንዳታዘንብብን የእግዚአብሔርን ስዕል የሳሉበት ውስጣቸው ውስጥ የሳሉበት ስዕል እግዚአብሔር ሚስማር አዝናቢ፣ እግዚአብሔር እሳት አዝናቢ። ተሳስታችሁ እንደዚህ አይነት ቀልድ እንዳቀልዱ እሺ። ኧረ እንትን እንዳታዘንብብን ምናምን የሚሉ ሰዎች ዝግንን ነን። እሳት እንጥራ እንዴ ሲላቸው እንኳን ሲሉት እንኳን ማን ነው ምንድን ያሉትን ምንድን ያላቸው? ከምን አይነት መንፈስ እንደጠጣችሁ ተው። ከምን አይነት መንፈስ ነው እናንተ? እንዴት ላትራሩም እንዴ ያላቸው? አይደለም እሳት ሊያወርድ የሆነ ነገር ሊያወርድ ለቀልድ እንኳን ስለ እግዚአብሔር ያላችሁን ኢሜጅ ሰው ፊትም ለራሳችሁም እንዳትቀልዱ። ቀልድ የሚባል ነገር በመንፈሳዊ ህይወት ቀልድ አለን። መንፈሳዊ ነገር ላይ ቀልድ አለን። ሚዲያ ላይ ይወጡና እንትን እንዳታዘንብብን። ማን ነው አዝናቢው? እንዳንተ መሰለ እንደ እግዚአብሔር? እግዚአብሔር ደግ አምላክ ክፉ አይደለም። ሰው ፍቅር ውስጥ ምህረት እንዳለ ስለሚያውቅ ቢወድቅ እንኳን ለመነሳት ለሱ ቀላል። ሃሌሉያ። አንደኛ ዜና ምዕራፍ 21 እናነበዋለን ከ13 ጀምሮ። አንደኛ ዜና ምዕራፍ 21 እናነበዋለን። የእግዚአብሔር ምህረትና ቸርነት ምን አይነት እንደሆነ ማለት ነው። አንደኛ ዜና ምዕራፍ 21። ክብር ለኢየሱስ ይሁን። አንደኛ ዜና ምዕራፍ 21 ታስታውሱ ከሆነ እግዚአብሔር የዳዊትን ያው እንትኑን ሰራዊቱን ቆጠረ አይደለ? ሰራዊቱን ቆጠረ። ህዝቡን መቁጠር አልነበረበትም እና ሰራዊቱን ቆጠረ። እንትን ሲል እግዚአብሔር የዳዊት ባለራእይ የሆነውን ጋድን እንዲህ አለው፣ ሂድና ለዳዊት እንዲህ ብለህ ንገረው፣ እግዚአብሔር የሚለው ይህን ነው። እነሆ 3 ምርጫ ለምን ቆጠርክ ብሎ ማለት ነው። እግዚአብሔር እንዲቆጠር አይፈልግም ታውቃላችሁ። በራሱ ኃይል እንጂ በቁጥራቸው እንደማያሸንፉም እንደሚሸንፉም ያውቃል እግዚአብሔር። እዚህ እንደዚህ አለው፣ ሂድና ለዳዊት እንዲህ ብለህ ንገረው፣ እግዚአብሔር የሚለው ይህን ነው። እነሆ 3 ምርጫ ሰጥቻለሁ፣ በአንተ ላይ እንዳደርስብህ አንዱን ምረጥ። ስለዚህ ጋድ ወደ ዳዊት ሄዶ እንዲህ አለው፣ እግዚአብሔር የሚለው ይህን ነው፣ አንዱን ምረጥ። የ3 ዓመት ራብ ወይስ የጠላቶችን ሰይፍ ለ3 ወር አይሎብህ ተሰዶ መጥፋት ወይስ 3 ቀን የእግዚአብሔር ሰይፍ መቅሰፍት በምድሪቱ ላይ ወርዶ የእግዚአብሔር መልአክ እስራኤልን ሁሉ ያጥፋ
እንግዲህ ለላከኝ ምን እንደምመልስ ቁርጡን ንገረኝ ብለው ዳዊትን ጠየቀ። እግዚአብሔር ላከበት። 3 ትምህርት ሰጥቻለሁ። 3ቱም እኔ የተቆጣሁበትን መንገድ የምገልጽበት ነው። እንግዲህ ተመልከቱ። ይህ በብሉይ ኪዳን ዳዊት እንዲህ አለ፣ እጅግ ተጨንቄያለሁ። መቁጠር አልነበረበት። ምሕረቱ ታላቅ ስለሆነ በእግዚአብሔር እጅ መውደቅ ይሻለኛልና በሰው እጅስ አልውደቅ አለ። ለምን ሲባል ምሕረቱ ታላቅ ነውን ያውቀዋለሁ፣ እኔ አውቀዋለሁ። ዮናስ እንደዛ አይደል ያለው? ታስታውሳላችሁ? እስከዛ መዝሙር 103 ነው አውጡ። ዮናስ ምንድን ነው ያለው? እኔ ለነነዌ ሕዝብ ሄጄ መልእክት አልነግርም፣ አንተ መሐሪ ሩህሩህ ደግ እንደሆንክ አውቃለሁ፣ በኋላ ሀሳብን ልትለውጥ። እግዚአብሔር እንደዚህ አይነት አምላክ ነው። ስታውቁት እንደዛ ነው የምትሉት። ኧረ እሱ ቸር ነው፣ ይምራቸዋል። ኧረ እሱ ደግ ነው። 103 ነው እንግዲህ ክብር ለኢየሱስ ይሁን። ከ9 እስከ 18 እቺ ደግሞ ፐዝል መጣች። ቆይ እስቲ እሺ፣ ከ9 እስከ 18 እንዲህ ይላል። እርሱ ሁልጊዜ በደልን አይከታተልም። አሜን እያላችሁ ስሙ። እርሱ ሁልጊዜ በደልን አይከታተልም፣ ለዘላለም አይቆጣም። እንደ ኃጢአታችን አልመለሰልንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ ለሚፈሩት ምሕረቱ ታላቅ ናትና። ምስራቅ ከምዕራብ እንደሚርቅ መተላለፋችንን በዚያው መጠን ከእኛ አስወገደ። አባት ለልጆቹ እንደሚራራ እግዚአብሔር ለሚፈሩት እንዲሁ ይራራል። እርሱ አፈጣጠራችንን ያውቃልና ትቢያ መሆናችንን ያስባልና። ሰው እኮ ዘመኑ እንደ ሳር ነው፣ እንደ ዱር አበባም ያቆጠቁጣል። ነፋስ በነፈሰበት ጊዜ ግን ድራሹ ይጠፋል። ሰው ማለት እንደዚህ ነው። ምልክቱም በቦታው አይገኝም። የእግዚአብሔር ምሕረት ግን ሃሌሉያ ከዘለዓለም እስከ ዘለዓለም በሚፈሩት ላይ ነው፣ ጽድቁም እስከ ልጅ ልጅ ድረስ በላያቸው ይሆናል ይላል። ሃሌሉያ። የእግዚአብሔር ምሕረት እንደዚህ አይነት ነው። እግዚአብሔር የተመሰገነ በምህረቱ ይጓደዳል። አያችሁ፣ አንዱ ምልክት ይሄ ፍቅር ውስጥ ምህረት እንዳለ ያውቃል። እግዚአብሔር እንዲህ አይነት አምላክ ነው ይላል። በወድቅ እንኳን እግዚአብሔር እጅ ላይ ልውደቅ፣ የእሱ እጅ ነው ምህረት ያለበት ይላል እንደ ዳዊት። ሰውስ እግዚአብሔር እጅ ላይ የወደደውን ያድርግ፣ እሱ አይተወኝም፣ ይራራልኛል። ነገ እኮ ማቅ ለብሰው አመድ ነስንሰው በብሉይ ኪዳን ይደረግ እንደነበር አባቶ ይቅርታ ቢሉ ትችዋለሁ፣ አትድገሙት ይላል። እንዲህ አይነት አምላክ ሃሌሉያ። እሺ፣ ሌላው ምልክት እግዚአብሔር እንደሚወደው የተረዳ ሰው ምልክት፣ እችን ተናግሬ ጨርሳለሁ እንዳይበዛባችሁ። ብዙ ነው እንደነገርኳችሁ፣ በጣም ብዙ ነው፣ እናየዋለን። ማንም ባይቀበለው ተቀባይነትን ከአባቱ ስላገኘ ከሰው ለማግኘት ለመወደድ ፌክ ፐርሰናሊቲ አይኖረውም። ለመወደድ መከራውን አይበላም። አንዳንድ ሰው ለመወደድ ሽር ጉድ ማለት እግዚአብሔር የሰጠውን ክብር ራሱ ትቶት በቃ ኧረ አንዳንድ ጊዜ በቃ እግዚአብሔር ያከበረው እግዚአብሔር መኖሩን ይረሳል። ከሰው ፍቅር ለማግኘት ለሰው አትኑሩ፣ እግዚአብሔር ምን ይለኛል እያላችሁ ኑሩ። አሜን። ገላትያ 1 ቁጥር 10 ችንና ገላትያ ምዕራፍ 1 ቁጥር 10 እንዴ ለሰው ስትሉ በቃ መከራችሁን አትሉ። ሰውን ለማስደሰት መከራችሁን አትሉ። ሰማይ ከተደሰተ ሰው ወዶ ነው መደሰቱ። ሰማይ ባንቺ ይደሰት እንጂ ያየሽ ሁሉ ይደሰታል።
አሜን። ያየሽ ሁሉ ይደሰት፣ ሰማይ ባንቺ ይደሰት እንጂ። ክብር ለኢየሱስ ይሁን። ሐዋርያ ጳውሎስ የሚናገረውን ንግግር ነው ማነብላችሁ። አሁን እኔ ይላል 10 ላይ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ ነው? ወይስ ሰዎችን ደስ ለማሰኘት እየተጣጣርኩ ነው? ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነው ነበር። ዘጋ። እናንተን ለማስደሰት አልሰብክም እያላቸው፣ ሰዎችን ለማስደሰት አይደለም የምጥረው፣ እናንተ ጎሽ እንድትሉኝም አይደለም የማገለግለው። እኔ እናንተ ጎሽ እንድትሉኝ ባገለግል ኖሮ የእግዚአብሔር አገልጋይ ባልሆንኩ ነበረ፣ የእናንተ አገልጋይ ነበር የምሆነው። እናንተ ደስ የሚላችሁን ለጆሮአችሁ የሚያሳክክላችሁን ነገር በሰበኩ ነበር። ምሰብከው ግን ቢያማችሁም ጥርቅም አድርጌ መርፌ እየወጋው ሰብካችኋለሁ። እንደኔ አይነት ነው። በቃ አለቀ። አንዱ ነጭ ነጩ በቃ ቢገባችሁም ይገባችኋል፣ ባይገባችሁ አንድ ቀን ይገባችኋል። እናትቺ ደግሞ እያላችሁ ትሰሙኛላችሁ። ለምን? እናንተን ለማስደሰት አልሰብክም። ጌታ የሚለኝም ብቻ ነው የምሰብከው። ምከርኝም ስትሉ ጌታ የሚለኝን ነው የምነግርሽ። መጥቼ ማን እንዲያርጊ አለሽ አይሆንም እያልኩ ነግራችሁ፣ እግዚአብሔር አይጠይቀኝም። ከዛ ለማመቻመች እናንተ እንድታጨበጭቡልኝ የምመክረው ሰው የሳው እያልኩኝ እያባበልኩኝ የሚያክለትን እያከኩለት አላረግም። ዛሬ ጠልቶኝ ቢጠቀም ይሻለዋል ሰውየው። ወይ 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 እሷስ እንደው አትምከር። ኧረ ትንሽ እንኳን አትራራም። አልራራልህም። ለምን ለሰይጣን አሳልፌ? ለምን ሲባል ሰይጣን ሊበላ እንደዚህ አሰብስፎ እያለ አላረገው። ከእግዚአብሔር ጋር እስማማለሁ። እንደ ሐዋርያው ጳውሎስ ሰውን ጎሽ ለማስባል አልሰብክም። አለዛማ የእግዚአብሔር አገልጋይ ባልሆንኩ ነው። አላደርገውም። በእግዚአብሔር እንደተወደደ የሚያቅሰው ምልክቱ ሰው ጋር አያሸረግድም። በሰው ለመወደድ ጥረት ግረት አያደርግም። ለምን ሲባል የላከኝ እግዚአብሔር ነው፣ የላከኝን እፈጽማለሁ። ፒሪየድ። ትሰማለህ አትሰማም ያንተ ነው። እግዚአብሔር የሚነግርህ ግን ለጥቅምህ ነው። ሳላመቻምች እነግርሃለሁ። በቃ አላያችሁም? የብሉይ ኪዳን ነቢያቶች ዛሬ ሞታለሁ ወይስ አትወድም? አረ ትሞታለህ ይልሃል ጌታ። በቃ ዛሬ ነፍስን ካንተ ይወስዳት። ይልቁንም እንደዚህና እንደዚያ ነው ብለው ይነግሯቸዋል። ምንም የሚፈሩት ነገር የለም። ንጉሥ ይሁን ማን ይሁን ምን ይሁን ንጉሥ ጋር ደግሞ መልእክት ሲልኩበት በእስራኤል አምላክ ጠፍቶ ነው አንተ እኔ ጋር መልእክት የምትልቀው ብሎ ይናደዳል። እንደዚህ አይነት ሰፍሰፍ ያለን በቃ ለመንፈሳዊ ሕይወት ያርገን በኢየሱስ። ምን ይሄ ጥለን የምንሄደው እኮ ነው። ወይ 70 ነው ወይ 80 ነው ወገኖቼ። ግማሹን እንደሆነ ሄደነዋል። ከዚህ በኋላ ግማሹን ከኖርን ለግማሹን ተንቆጥቁጠን ሰማይ ሳይደሰትብን ምድርም ሳይደሰትብን እንዴ ምን ነው ህሊናችንም ሳይደሰትብን እንቅጯን ተናግረሽ ጥርቅም አድርገሽ አትወጭም እንዴ? እግዚአብሔር ተደስተሃል አንተ? አዎ በቃ አለቅ። አንተ ከተደሰተ እንጂ ቅቤ እየቀባው በፍጹም አላደርገውም። ቅቤ እየቀቡን እኮ ነው ካራክተራችንን አበላሹት። ምን እንደምናምን አናቀውም። ምን እንደተማረን አናቀውም። ምኑ ጋማ ኢየሱስ ምን እንደሆነ አናቀውም። እንዳለ እራሳቸውን ስለውብን አፖስትልዬ፣ ፓስተርዬ፣ ነብይዬ፣ እንትንዬ ብለን ሰዎቹ ላይ ጥልጥል ብለን እግዚአብሔርን ተው ነው እግዚአብሔርን ረሳ ነው እግዚአብሔርን። አሁን እግዚአብሔር ምን ይለኛል አለ አፖስትልዬ ምን ይለኛል? አፖስትልዬ እንዳትነካብኝ። ክርክር እንትን መስኮት ከፍተን ያ
አጵሎስ ነው። አጵሎስ ማን ነው? የጳውሎስ ነኝ፣ የአጵሎስ ነኝ፣ ኬፋ ነኝ፣ እንትና ነኝ የምትሉት ማን ነው? ለአንተ የሞተ እንዴ? ውረዱ ከላያችን ላይ ይላል ሐዋርያ ጳውሎስ። ውረዱ ከላያችን ላይ ውረዱ። ትክክለኛ ሰባኪ ከላዩ ላይ የሚያወርድሽ ነው። ውረድ፣ ሰማይ አለ፣ እግዚአብሔር አለ የሚል በቃ ጌታ አለ እኔ እያለ ላይሽ ላይ ሰፍሮ እሱ ከሆነ በላይ አንቺ እሱን ለማክበር የእሱን ስም ለመጠበቅ ለእሱ ለመከራከር ከሆነ ያለሽው በቃ የመጨረሻ ድባቅ ገብተሻል። ውረጂ ከሰውየው ላይ ውረዱ፣ ከላያችን ላይ ውረዱ። እግዚአብሔርና እግዚአብሔር ላይ ጥብቅ በሉ። የዛን ጊዜ ቦልድ ትሆኛለሽ። አታክብሩ እያልኩ አይደለም፣ አትውደዱ እያልኩ አይደለም፣ ጣዖት አታድርጉ እያልኩ ነው። ጣዖት አይሁኑባችሁ። ልብ ብላችሁ ራሳችሁን መርምሩ። እግዚአብሔር ነው እናንተ ላይ የገዘፈው ወይስ መሪዎቻችሁ ናቸው እናንተ ላይ የገዘፉት? ዋች ኢየሱስዬ 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 በቃ አንተን መንገስ ያለብህ ንገስ 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 አበላህን አጠጣን ሲሉት ትቷቸው ወደ ተራራ ሄድ። ውረዱ ከላይ ላይ ጊዜም አልደረሰም። አሁንም ነግስበትም ሰዓት አይደለም። እኔ ወደ መስቀል ነው የምሄደው። ውረዱልኝ ከላይ። ስለበላችሁ ስለጠጣችሁ ነው። ቻው ወደ አባ። ትክክለኛ አካሄድ እንደዛ። አለዛ እኔ ነኝ ፈራጅ፣ እኔ ነኝ ቆራጭ፣ እኔ ነኝ እኔ ላይ ተንጠልጠሉ፣ እኔን እመኑ፣ እኔ የምለው ነው ልክ እያላችሁ እግዚአብሔር ካረጋችሁ ጣዖት ሆኖባችኋል። ውረዱ ውረዱ ውረዱ። እናንተም እንደነሱ ሰው እነሱም እንደናንተ ሰው ናቸው። ውረዱ። እነሱንም አታሳስቱ። በነ ጳውሎስ ጊዜ እኮ ጳውሎስን እባብ ሲነድፈው ይኸው ከስባሪ ቢተርፍ ሊሞት ነው አሉት። እፍኝቷን ሲያራገፍ አረ መላእክቶች መጡ። አምላክ ነው በቃ። ሰው ማለት እንደዚህ ነው። በጣም 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 ኢሞሽን አለን እኛ። ህዝቡ እንደሆነ አይወድህም፣ አርፈ ተቀመጥ አሉ ቄስ በሊና ሳርካ። መሪዎችን ሰበሰቡና ህዝቡ መሆን የሚወድ መስሎ ከሆነ አይወድህም፣ ዝም ብለህ እግዚአብሔርን አገልግል። እኔ አሉ 5000 ሰው እንጦጦ እያገለገልኩ ከ6 ኪሎ አጋንንት እየጮኸ ከ6 ኪሎ ነው የሚጀምረው። በነገራችን እሳቸው ሲያገለግሉ ከ6 ኪሎ ነው የሚጀምረው እንጦጦ አጋንንት የሚጮኸው። 5000 ሰው እያገለገልኩ እስር ቤት ገባሁ፣ ታሰርኩ። በዚህ በወንጌል ሚስቴን ዞር ብሎ የሚያያት ሰው አልነበረም። እግዚአብሔር እዛው እስር ቤት ቁጭ ብዬ ሹራብ እንዴት እንደሚሰራ አሳየኝ። ሹራብ እየሰራው እየሸጥኩ ለሚስቴ 100 ብር ሰጠ ነበር። ሹራብ እንዴት እንደሚሰራ አሳያቸው። እናንተ ሹራብ ሰሩ ነበር። ያችን ጊዜ ያለፈችው ሹራብ እየሰራው ግማሽ እየለበስኩ ግማሽ እየሸጥኩ ሽጪ እያልኩ ከአባቶች ተማሩ፣ ከአባቶች ተመከሩ። በጣም ብዙ ነገር ወስጃለሁ። እናንተም ከመሪዎች ላይ ውረዱ። በልባችሁ ላይ ተስሎ ሊገኝ የሚገባው ክርስቶስ ኢየሱስ ነው። በፊት ለፊታችሁን ተስሎ ሊገባ ክርስቶስ ኢየሱስ ብቻ። ሌሎቹን ውደዱ፣ አክብሩ፣ ሰሚት አርጉ፣ ታዘዙ። ግንስ ልክ አለው። የአፍሪካን ሰዎች አላያችሁ? በትክክል ስላላስተማሯቸው ትክክለኛ አስተማሪዎች ስላልሆኑ አስጎንብሰው እላያቸው ላይ ይራመዱባቸዋል፣ ሳር ያስግጧቸዋል። እንደተደ ይሄ ነው መጨረሻ። ህዝቤ ምን ከማጣቱ እውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። ሳናውቀው ምን አይነት ስፒሪት እንደሚገባብን አናውቅም። ከዛ ኢየሱስን መስበክ ትተን የኔ መሪ እንተናዬ እንዳነኪብኝ በሱ ቀልዴ ለማመልጅ ስነ ስርዓት ያሽ ሲያጠፉም የዟነው ያህል ነው። ከላይ አውጥተን እንፈጠፍጣቸዋለን።
ቪዲዮና እንትን አስተካክለን ሲያጠፉ ሰው ናቸው፣ ይሳሳታሉ። ተሳሳቱ፣ እሺ ወደቀ፣ የሆነ ነገር ሆነ። ሰበር ዜና አለኝ። ያንን ሁሉ በሰላም ያገለገለንን ዘመን ትተነው ተፈጠፈጠላችሁ። አንተ ግንድ ላይ አስቀምጠ ጉድፍ ላውጣል የምትል ያንተ ላይ ካሜራ ቢገጠም የት በደረስክ? ማንንም አትመኑ፣ እግዚአብሔርን ብቻ መኑ። እግዚአብሔርን ብቻ ውደዱ። ሰዎችን የምትወዱበት ልክ ይኑራችሁ። በእግዚአብሔር ፍቅር ውደዷቸው፣ አታምልኳቸው። ዶንት አዶር አታድርጓቸው፣ ውደዷቸው። አዶሬሽን ከመጣ ግን እንደ ጣዖት ማየት ማለት ነው። እግዚአብሔር ደግሞ ቀናተኛ አምላክ አይፈልግም። አሁን እኔና እናንተ ጆሮ ጉቶቻችንን፣ አንገቶቻችንን፣ ወርቆቻችንን እያወጣን የጥጃ ጣንትን አንሰራም። አሁን እየሰራን ያለ ነው ሰው ላይ ነው። ጣዖት ስራ አለን። እግዚአብሔር ቆየብን ምናምን ተንብይ የእግዚአብሔር ሰው በንብርክክሽ አቁም። እግዚአብሔር ሆይ ምን ትለኛለህ? ምን ትመክረኛለህ? ምን ትለኛለህ? ምጽናስ ለመሪዎቻችሁ ታዘዙ፣ ውደዱ፣ ሰሚት አርጉላቸው። መገዛት እስከሚገባችሁ ተገዙ። እግዚአብሔር መጽሐፍ ላይ እንደሚለው ሁሉም በልክ አርጉት፣ እጥፍ ክብር ደግሞ ይገባቸዋል ይላል። እጥፍ ክብር ለሚገባቸው ደግሞ እጥፍ ክብር ስጡ። በቃ እግዚአብሔር ነው ያለው፣ የሚገባቸውን ክብር ስጡ። ጣዖት ግን አታድርጉ እና ምክንያቱም የእግዚአብሔርን ቃል አንብበው ተዘጋጅተው ጸልየው ጊዜ ወስደው ከጌታ ጋር ስለ እናንተ ጸልየው ስለ እናንተ ማልደው ስለ እናንተ ጌታ ሆይ ብለው ለታመመ ጸልየው ላዘነ ጸልየው ብዙ ነገር ሆነው የሚመጡት ኖርማልም አይደሉም። እንዲህ ስላችሁ አቅልሏቸው እያልኳቸው አይደለም። የማይገባ ነገር አታርጉ እያልኩ፣ የሚገባውስ ይገባል። ክብር ለሚገባ ክብር ይሰጣል በሚገባው ልክ። አሜን። እንደዛ አድርጉ። የተወደደ ሰው መወደዱን የሚያቅሰው ምልክቶች እነኝን ይመስላሉ። እንቀጥላለን፣ ገና እንቀጥላለን። መወደዳችን ያልገባን ሰዎች ካራክተሮችን እናያለን። በእግዚአብሔር መወደዳችን የገባን ጊዜ ደግሞ ምን አይነት ቦልድነስ ውስጣችን እንደሚገባ ጌታ ኢየሱስን ለሰው ለመናገር ራሱ አይከብደንም። ጌታ ኢየሱስ እኮ ይወዳል የምትሉት እናንተ ውስጥ የገባው ፍቅር ፈንቅሏችሁ። አንድ ልጅ አላያችሁም? ተንበርክኩ አስፋልት ለአስፋልት እግዚአብሔር ይወዳቸዋል። ኢየሱስ ይወዳል። ሊሞት ደርሶ ማለት ነው። ይሄ በጩኸት ገሃነም ትገባለህ ምናምን አይደለም። ጌታ ኢየሱስ ይወዳል። የእውነት ለነፍሳት ራርቶ ተንበርክኮ ማለት ነው። አስፋልት ለአስፋልት ተንበርክኩ። ኢየሱስ ይወዳቸዋል። ኑ ወደ ጌታ። ከፍቅር የወጣ ስብከት በእውነት አየሁ። በጣም ብዙ ጊዜ በዚህ በመንገድ ላይ ስብከት አንዳንዱ በጣም ፍርድ ነው የሚመስላችሁ። ትገባታለህ ገሃነም ምናምን። ኢየሱስ በእንደዚህ አይነት አልመጣም፣ በፍቅር ነው የመጣው። ጌታ ይወድሃል ለማለት መወደዳችንን ማወቅ፣ ስለ ጌታ ለመናገር ትዕግስት፣ ፍቅር፣ ያን ሰው አፍቅሮ ወዶ ከፍቅር የተነሳ ንግግር መናገር። ሰውየው ደንግጦና ደንብሮና ፈርቶ አይደለም መምጣት ያለበት። ወይ እንደዚህ የተወደድኩ ነኝ እንዴ? እንደዚህ በቃ ለእኔ ሲል የሞተልኝ ነኝ እንዴ? አልገባኝም ነበር እኮ ብሎ ወደ ጌታ እንዲመጣ ነው አትራክት ማድረግ ያለብን። አዎ እውነት ነው። ወደ ጌታ ካልመጣ ወደ ገሃነም ይገባል። ኦፍኮርስ እውነት ነው። ግን ፍቅር አይቀድምም? ፍቅር ይቀድማል። እስቲ ጌታ ይወደኛል በሉ። በጌታ የተወደድኩ ነኝ። በጌታ የተወደድኩ ነኝ። መወደዴን አውቃለሁ። በተወደድኩበት ልክ ሰዎችን ወዳለሁ።
እግዚአብሔርን ብቻ ወድሃለሁ አልለው። አጠገቤ ያለውን ወንድም ወዳለሁ። አጠገቤ ያለውን ወንድሜን በመውደዴ እግዚአብሔርን መውደዴን አሳያለሁ። በእግዚአብሔር የተወደድኩ ነኝ። ስጸልይ ኢሚዲየትሊ የሚሰማው እኔን ነው። እኔን ለመስማት ነው የሚጠባበቀኝ። እግዚአብሔር ድምፄ ይናፍቀዋል። እኔ የተወደድኩ የእግዚአብሔር ልጅ ነኝ። የምጸልየው እንደምሰማ ስለማቅ ነው። ቃሉን የማነባው ጌታዬን ስለምወደው፣ የሚወደኝን ጌታ ለማወቅ ሁልጊዜ ከቃሉ ጋር ህብረት አደርጋለሁ። ይበልጥ እንድታውቁት አይደል?